የመለኮት አንድነትና ሶስትነት ከኒሜሪካል ኮንሴፕቶች ወይም ደግሞ ከቁጥራዊ ነገሮች በጣም እጅግ የራቁ ናቸው። ለምሳሌ መለኮት ራሱ አንድ ነው ስንል ኒሜሪካል ዋን እያልን አይደለም፣ ከቁጥርም በላይ የሆነ አንድነት ነው፣ ባህሪ አንድነት ስለሆነ ማለት ነው። በአካል ሶስት ነው ስንልም ኒሜሪካል ሶስትን እያመለከትን አይደለም። ኦኬ ኒሜሪካል ይሄ 1 2 3 ብለን በቁጥር ደረጃ ከአንድ ጀምረን ሶስት ምን ቆጥረውን ቁጥር ከዛ በጣም የተለየ ወይም ደግሞ ከዛም ያለፈ እንደሆነ ሲናገር ቢዮንድ ኒሜሪካል ናምበርስ ናቸው። የሥላሴ ልዩ ሶስትነት የሚያስብለው ያንን ነው። ለምሳሌ እኛ አንድ ነገር ሶስት ናቸው ካልን ምናልባት የተነጣጠሉ ሶስት ነገሮችን እያወራን ሊሆን ይችላል። ለምሳሌ ሶስት ሰዎች ካልን አበበ ከበደና በቀለ የሚባሉ ሶስት ሰዎች አሉ ከተባለ በመካከላቸው ምናልባትም አንድ የሚያደርጋቸው ባህሪ ሊኖር ይችላል፣ ግን ሶስትነታቸው ስቲል ሰፓሬትድ የሆነ ሶስትነት ሊሆን ይችላል። በቅድስት ሥላሴ ግን ሶስት ሲባል እንደው የተነጣጠሉ ሶስት አካላት ማለትም አይደለም። ማለት አንዱ ያለ አንዱ ኤግዚስት የሚያደርጉ የተነጣጠሉ ሶስት ሰፓሬት ቢንጎች አይደሉም በሥላሴ ስለ ሥላሴ ስንናገር ማለት ነው። በሥላሴ አንድም ሶስትም ናቸው ስንል በምንድን ነው? በመለኮት ወይም ደግሞ በባህሪ አንድ፣ በአካል ሶስት ነው የምንለው። ማለት አካሉ አንድም ሶስትም ነው ሳይሆን በአካል አንድም ሶስትም ከተባለ ምናልባት ሎጂካል ፋላሲ ሊያመጣ ይችላል። ነገር ግን በመለኮት በባህሪ በአገዛዝ በስልጣን አንድ አምላክ አንድ መለኮት ብለን ተናግረን በአካል ግን ወይም ደግሞ ኢምፐርሰን ግን 3% ብለን እንናገራለን። 3% ፐርሰን ሲባል እኔነት ማለት ነው። ይሄ ፐርሰን ሲባል ራሱ የሆነ ሶስት አካላት ወይም የሚጨበጥ የሚዳሰስ የሆነ በቦታ የሚገደብ ፊዚካል ቢንግ እያልን ሳይሆን ምን ማለት ነው? ልክ አለቃ ኪዳነ ወልድ ክፍሌ በመዝገበ ቃላቸው እንደሚናገሩት አካል ማለት ቅዋሚ ያለው እኔ ማለት የሚችል እኔነት ያለው ማለት ነው። እኔ ማለት የሚችል ኦኬ። ስለዚህ በመጽሐፍ ቅዱስ ይህንን አብ እኔነት እንዳለው መጽሐፍ ቅዱስ በሚገባ ያስረዳናል። ማቴዎስ ወንጌል ምዕራፍ 3 ላይ አብ በሰማያት ሆኖ የምወደው ልጄ ይህ ነው እርሱን ስሙት ብሎ ተናገረ ይላል። ስለዚህ የአብ እኔነት አብ ተናጋሪ መሆኑ እኔ ማለት የሚችል መሆኑ መጽሐፍ ቅዱስ ይነግረናል ማለት ነው። ወልድም እኔ በአብ እንዳለው አብም በእኔ እንዳለ ብሎ እኔ ብሎ ወልድም ሲናገር እንመለከታለን። መንፈስ ቅዱስም በሐዋርያት ሥራ ምዕራፍ 13 ለፈለኩት ዓላማ ጴጥሮስንና በርናባስን ለዩልኝ ብሎ መንፈስ ቅዱስም ሲናገር እኔነት እንዳለው ሲናገር ተመልክተናል። ሶስት እኔ ማለት የሚችሉ አካላት በመጽሐፍ ቅዱስ እንደተነገረን ግልጽ ነው። ይሄንን ግን ሶስቱም አካላት ግን አምላክ 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 ወይም ደግሞ ፈጣሪ ጌታ ተብለው ተገልጸዋል ማለት ነው። ተገልጿል። ምናልባት ከዚህ ጋር አያይዤ የሚሄደው እንደው የሥላሴ ትምህርት በመጽሐፍ ቅዱስ ለምዶ በስፋትም ያልተብራራ የሚል ሐሳብ ስለተነሳ ከሱ ጋር አያይዤ ለመይ በመጽሐፍ ቅዱስ ይሄንን አስተምህሮ ግን በምልአት ከዘፍጥረት እስከ ራእይ ድረስ ተገልጿል። በመጽሐፍ ቅዱስ ማለት ነው። አንዴ ቆይ ሜቢ ከጀርባ ድምጽ ዋዲ ትንሽ አስቸግሮት መሰለኝ። ጋይስ እስከዛ ድረስ ታብታብ አድርጉ፣ በደንብ ታብታብ አድርጉት፣ ሊንክ ሼር አድርጉ። መጣ እንትኑ ይሰማል እንዴ ሙዚቃ? አይ ብዙም አይሰማም ነበር፣ የሆነ ድምጽ ነበረ ግን ብዙም አይሰማም። ቀጥል። ኦኬ እንትኑ ካልተሰማ ችግር ነው። የሆነ ሙዚቃ ነገር አለ ካጠገ ከዚህና እሺ። ከዛ አንፃር የሥላሴ ትምህርት በመጽሐፍ ቅዱስ በምልአት አክቹአሊ ከዘፍጥረት እስከ ራእይ ድረስ በሚገባ ተገልጿል። የመጀመሪያ መጽሐፍ እንግዲህ ኦሪት ዘፍጥረት ምዕራፍ 1 ከቁጥር 26 ስንመለከት እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባህር አሳዎችና የሰማይ ወፎች እንስሳትንና ምድርን ሁሉ በምድር የሚንቀሳቀሱትን ሁሉ ይግዙ ብሎ እግዚአብሔር አምላክ ተናገረ ይላል። አሁን እዚህ
ኦፍ ኮርስ ሚስቲካል ኤክስፕሬሽን ሊኖረው ይችላል። ሚስጢራዊ ይዘት ያለው አገላለጽ ሊሆን ይችላል። በብሉይ ኪዳን በሐዲስ ኪዳን በተገለጠው ልክ ተገልጦ ላይሆን ይችላል። ምክንያቱ ለምንድን ነው? በብሉይ ኪዳን የሰው ልጅ እንደምናውቀው ከጸጋ እግዚአብሔር ተራቅቶ የነበረበት ከእውቀት ያው ጸጋ እግዚአብሔር ከሌለ ደግሞ መንፈሳዊ እውቀትም በዚያው ልክ ምንድነው የሚለው ይርቃል አይደል? ለዛ ነው እንደውም ክፉና ደጉን ለማወቅ ከኛ እንደ አንዱ ሆነ የሚለው ዮሐንስ አፈወርቅ ሲተረጉም የዘፍጥረት ምዕራፍ 3 ከቁጥር 22 ላይ ያለው ልክ ክርስቶስ ሰው ሆኖ የሰው ልጆችን እውቀት እንደሚመልስ እየተናገረ ቢሆንም በውስጡ ግን ስላቅም ጭምር ያለበት ነው ይላል። ስላቅ ያለበት ምን ማለት ነው? ዲያብሎስ እንግዲህ ይህንን ዕፀ በለስ ብትበሉ አይኖቻችሁ ይከፈታል፣ እንደ እግዚአብሔር ሁሉን አዋቂ ትሆናላችሁ ብሎ ነበር የተናገራቸው። እንኳን ሁሉን አዋቂ ሊሆኑ ይቅርና ያውቁት የነበረ መንፈሳዊ ጸጋ ስለ እግዚአብሔር ያውቁት የነበረ እውቀታቸው እንኳን ተገፎ በመወሰዱ ይኸው እግዚአብሔር እንደው ሁሉን አዋቂ ሆናችሁ ወይ የሚል ስላቅ በሚመስል ነገር እግዚአብሔር የወደቁበትን ውድቀት ያ ዕውቀታቸውን ማጣታቸውን ሊያሳስባቸው ለአዳምና ለሔዋን እንዲህ ብሎ ተናገራቸው ብሎ ቅዱስ ዮሐንስ አፈወርቅ ይናገራል። በእውቀትም ጭምር ምን ብሏል ማለት ነው? ከጸጋ እግዚአብሔር መጉደል ገጥሞታል የሰው ልጅ ማለት ነው። ስለዚህ እግዚአብሔርን ፉሊ አንደርስታንድ ወደ ማድረግ ደረጃ አልደረሱም በብሉይ ኪዳን ማለት ነው። ጸጋ እግዚአብሔር የራቀበት ዘመን ስለነበረ ይህንን ድንቅ የሥላሴን ምስጢር ደግሞ መረዳት የሚችሉበት የእድገት ደረጃ ላይም ራሱ አልነበረም። ልክ ሐዋርያ ቅዱስ ጳውሎስ እውቀት ራሱ በሕፃንነት ጉልምስና እያልክ እንደሚያድግ መንፈሳዊ እውቀትም ልክ በመንፈሳዊ እውቀትም ሕፃናት አሉ፣ ከዛ ደግሞ የጎለመሱ ደግሞ አሉ። ለዛ ነው በዕብራውያን መልእክቱ ምዕራፍ 5 ሲናገር እንደ ሕፃናት እስካሁን ወተት እየተጋታችሁ ነው፣ አጥንት በመጋጫ ጊዜያችሁ ይላቸዋል። በመንፈሳዊ እውቀታቸው ስለ ነገረ እግዚአብሔር ባላቸው እውቀት አለማደጋቸውን ሲያጠይቅ ማለት ነው። በመንፈሳዊ እውቀት ራሱ እድገት አለ። በብሉይ ኪዳን የነበሩ ሰዎች መንፈሳዊ እውቀታቸው ጸጋ እግዚአብሔር የተቃኘ ስላልሆነ ምን አልነበረም? የሥላሴ ትምህርት በምልአት በሐዲስ ኪዳን በተገለጠበት ልክ አልተገለጠም ይሆናል። ግን ያ ማለት ግን ሊትራሊ ዲም ነው ወይም ደግሞ ምንም ስለ ሥላሴ የተነገረ ነገር የለም ማለት አለ። እነሱ ለፉሊ አንደርስታንድ አላረጉትም ማለት ነው እንጂ አሁን ይሄ አንድ ማሳያ ነው። በመልካችን እንደ ምሳሌያችን እግዚአብሔር እንፍጠር ብሎ ተናገረ ይላል። ለምንድን ነው መልካችን ምሳሌያችን እያለ እየተናገረ ያለው? አንድ ፐርሰን ከሆነ ፍሪዝ 1% በመልኬ በምሳሌ ነበር ማለት ነበር። ግን ምንድነው ያለው? በመልካችን እንደ ምሳሌያችን እንፍጠር መፍጠር ለሚችል አካል ነው። እና ቅዱስ ዮሐንስ አፈወርቅ የአይሁዶች ስንፍናን ተመልከቱ ይላል እዚህ ክፍል ላይ ያላቸው መላእክትን ነው ስለሚሉ ማለት ነው። እንደው እንፍጠር ብሎ የሚያማክራ እንደው ከቶ የትኛው ፍጥረት ነው? ኦኬ መላእክትን ነው። መላእክትን ኪያስ መፍጠር የሚቻላቸው ናቸው። እነሱስ ትንቢተ ኢሳይያስ ምዕራፍ 6 ላይ የእግዚአብሔርን ክብር እንኳን መመልከት አቅቷቸው ክንፎቻቸውን አይኖቻቸው በክንፎቻቸው ጋርደው ሁልጊዜ እግዚአብሔርን ሲያመሰግኑ ይኖራሉ እንጂ እግዚአብሔርን በፍጥረት መካከል አማክረውት እንፍጠር ብሎ የሚያማክራቸው አይደሉም በጭራሽ ይላል አይደል? ሁልጊዜ ዘወትር ቅዱስ ቅዱስ እያሉ በፍርሃትና በመንቀጥቀጥ ያመሰግኑታል እንጂ እነሱ ከእርሱ ጋር ፍጥረት የሚፈጥሩ አይደሉም ብሎ እዚህ ክፍል ላይ መፍጠር ባህሪያዊ ገንዘባቸው ለሆኑ አካላት እየተናገረ እንደሆነ በሚገባ የሚያስረዳ ክፍል ነው። ይህ ብቻ አይደለም። ቅድም ያነሳነውም ዘፍጥረት ምዕራፍ 3 ከቁጥር 22ም እግዚአብሔር አምላክ ማለት እነሆ አዳም መልካምና ክፉን ለማወቅ ከእኛ እንደ አንዱ ሆነ ብሎ እየተናገረ ያለ አካል አለ። እንደኛ እያለ ነው እየተናገረ ያለው። ክፉና ደጉ ለማወቅ ከእኛ እንደ አንዱ ሆነ ሲል ከአንድ በላይ አካል እንደሆነ እግዚአብሔር በሚገባ እንመለከታለን። እግዚአብሔርም አለ ማለቱ መለኮታዊ አንድነትን ነው። ግን በመለኮት አንድ ቢሆንም በአካል ግን እንደ ሞዳሊስቶች አንድ ብቻ ይሆን አይደለም። ለዛ ነው ከእኛ እንደ አንዱ ሆነ ብሎ በግልጽ የሚናገረው እግዚአብሔር አምላክ ማለት ነው። ይሄን ደግሞ ደረቅ ሐዲስ የምንለው በትንቢተ ኢሳይያስ በሚገርም ሁኔታ ደረቅ ሐዲስ የሚባልበት ልክ በሐዲስ ኪዳን የተጻፈ እስኪመስል ድረስ የሐዲስ ኪዳን ጽሑፎችን የያዘ ስለሆነ ነውና ትንቢተ ኢሳይያስ ምዕራፍ 48 ከቁጥር 1 ጀምራችሁ ስትመለከቱ ወልድ
እየተናገረ ይመጣል። እንዲህ አደረው ከጥንቱ ጀምሬ ፍጥረታትን ፈጠርኩ እያለ ይመጣና 15ና 16ን ላንብብላችሁ። እኔ ራሴ ተናግሬያለሁ፣ እኔ ጠርቼዋለሁ፣ አምጥቼዋለሁ፣ መንገዱም ትከናወናለች ይላል። ኦኬ እኔ ራሴ ምን ይሄ ተናጋሪ አካል ምን አለ? እኔ ራሴ ተናግሬያለሁ፣ እኔ ጠርቼዋለሁ፣ እኔ አምጥቼዋለሁ፣ መንገዱንም ትከናወንለታለች ይልና ወደ እኔ ቅረቡ ይህንንም ስሙ ይላል። ኦኬ እኔ ከጥንት ጀምሬ በስውር አልተናገርኩም ይላል። ከጥንት ጀምሮ የነበረ አካል ነው እና በስውር የተናገረ አካልም አይደለም ይሄ እየተናገረ ያለው አካል ማለት ነው። እኔ ከጥንት ጀምሬ በስውር አይደለም የተናገርኩት፣ ራሱ በግልጽ ተናግሬያለሁ እያለ ነው። ታዲያ ከዛ ምን አለ? ከሆነበት ዘመን ጀምሮ እኔ በዚያ ነበርኩ ይላል። መናገር ብቻ አይደለም በህልውና ደረጃም ነበርኩ። ከሆነበት ፍጥረታት ከሆኑበት ጊዜ ጀምሮ ፍጥረታት በተከናወኑበት ጊዜ ጀምሮ እኔ በዚያ ነበርኩ ይልና አሁንም ይላል ጌታ እግዚአብሔርና መንፈሱ ልከውኛል። ኦኬ አሁን ክርስቶስ ወደ ዓለም ተልኮ በመጣበት ወይም ደግሞ ለቤዛነት ወደ ዓለም ሲመጣ ህልውናው ኤግዚስተንሱ የጀመረ አይደለም። ምንድነው እያለ ያለው? እግዚአብሔርና ማን? መንፈሱ ልከውኛል። አሁንም ኦኬ ሲመጣ ህልውናው ጀምሮ ሳይሆን ከጥንቱ ከዘላለምም የነበረ እና ደግሞ ወደዚህ ዓለም ለቤዛነት ለአድህኖተ ሰዎች ወደዚህ ዓለም መገለጡ በግልጽ ክርስቶስ የሚናገርበት ክፍል ነው። እግዚአብሔርና መንፈሱ ብሎ ደግሞ እግዚአብሔር ብሎ አብን፣ መንፈሱ ብሎ ደግሞ መንፈስ ቅዱስን ጠቅሷል። ሶስት አካላት ከጥንቱ ከዘላለም ጀምሮ የነበሩ እንደሆነ ክርስቶስ ራሱ በትንቢተ ኢሳይያስ እንዲህ በግልጽ ይናገራል። እንግዲህ መንፈስ ቅዱስ ፈጣሪ መሆኑን በትንቢተ ኢሳይያስ በግልጽ ተነግሮናል። አይሚን በመጽሐፈ ኢዮብ ምዕራፍ 33 ከቁጥር 4 ላይ የእግዚአብሔር መንፈስ ፈጠረኝ፣ ሁሉንም የሚችል የአምላክ እስትንፋስ ሕይወት ሰጠኝ ይላል አይደል? የፈጠረኝ ራሱ የእግዚአብሔር መንፈስ ነው እያለ ያ የእግዚአብሔር መንፈስ ፈጠረኝ ይልና እርሱ ደግሞ ሁሉም የሚችል የአምላክ እስትንፋስ ተብሎ ተጠርቷል። የእግዚአብሔር እስትንፋስ የእግዚአብሔር መንፈስ የተባለው መንፈስ ቅዱስ ፈጥሮኛል አለ ኢዮብ። ያ ደግሞ ሁሉን የሚችል ነው አለ። አንድ ፐርሰን ያልሆነ አካል ወይም ደግሞ ፐርሰን ያልሆነ እኔነት የሌለው ነገር ፈጥሮኛል፣ ከዛ ደግሞ ሁሉም ይችላል ተብሎ አይነገርለትም። በነገራችን አይነገርለትም። ኢዮብ ግን ምን አለ? በእግዚአብሔር መንፈስ ተመርቶ የእግዚአብሔር መንፈስ ፈጥሮኛል እና እሱ ደግሞ ሁሉም የሚችል የአምላክ እስትንፋስ ነው ብሎ ስለ መንፈስ ቅዱስ ተናገረ። በብሉይ ኪዳን እንኳን ይህን ያክል ስለ ቅድስት ሥላሴ የሶስቱ አካላት አምላክነት በሚገባ ተገልጾ እንመለከታለን። በሐዲስ ኪዳን ደግሞ እንግዲህ አካላዊ ቃል ኢየሱስ ክርስቶስ በአካል በተገለጠበት ጊዜ መንፈስ ቅዱስ ደግሞ ወደ ሰው ልጆች በምልአት የመጣበት ጊዜ ስለሆነ የነገረ ሥላሴ በምልአት ክርስቶስ ወልድ ለፍጥረቱ ገልጿል ማለት ነው። ይህ ዮሐንስ ወንጌል ምዕራፍ 1 ከቁጥር 18ም ስንመለከት እግዚአብሔርን ያየው አንድስ እንኳን የለም፣ በአባቱ እቅፍ ያለ አንድያ ልጁ እርሱ ተረከው ተብሎ እንደተገለጸው እግዚአብሔርም በምልአት በአባቱ እቅፍ ያለ ልጁ እሱ ተርኮታል እና በሐዲስ ኪዳን በምልአት ነገረ ክርስቶስ ተገልጧል። ለዛ ነው በማቴዎስ ወንጌል ምዕራፍ 3ም ክርስቶስ በሚጠመቅበት ሰዓት ሰማያት ተከፈቱ ይላል። ሰማያት መከፈት ማለት እንደው መስኮት በር የሚዘጋ የሚከፈት ኖሮት ሳይሆን በሰማያት ያለውን የእግዚአብሔር ምስጢር ተገለጠ ማለት ነው። ያ ምስጢር ምንድነው? አብ በሰማያት ሆኖ የምወደው ልጄ ይህ ነው አለ። አካላዊ አባትነቱን ወይም ደግሞ ባህሪያዊ አባትነቱን ተናገረ። የምወደው ልጄ እሱ ነው ብሎ ደግሞ የባህሪ ልጁ ወልድ ኢየሱስ ክርስቶስ መሆኑ አብ በሰማያት ሆኖ መሰከረ። መንፈስ ቅዱስ ሕጹጽ ነው አካላዊ አይደለም እንዳይሉ ደግሞ በአምሳለ ርግብ መንፈስ ቅዱስ ወርዶ በራሱ ላይ አረፈ፣ በክርስቶስ ላይ ማለት። ሶስቱም አካላት በምልአት ተገለጡ። የት? በጥምቀተ ባህር ማለት በዮርዳኖስ መጠመቅ፣ በክርስቶስ መጠመቅ አብ የወልድ ባህሪያዊ አባቱ የባህሪ አባቱ እንደሆነ የሚወደው አንድያ ልጁ እሱ እንደሆነ መሰከረ። መንፈስ ቅዱስ ደግሞ አብ ከመናገሩ በፊት ነው በአምሳለ ርግብ ወረደ የሚሉት። ምክንያቱ የአብ ኃይሉ ነው ወይም ደግሞ ዝሩብ ኃይል ብቻ ነው እንዳይሉ ማለት ነው። መንፈስ ቅዱስ አካላዊ መሆኑ እንዲታወቅ በአምሳለ ርግብ ወረደ ይላል ዘንድ ከዛ የምወደው ልጅ ይህ ነው ብሎ ሲናገር እንመለከታል። ነገረ ሥላሴ ፍንትው ተደርጎ ተገለጸ በዛን ሰዓት።
ዘንድ መጨረሻ ላይ ክርስቶስ ደግሞ ለሐዋርያቶቹ አገልግሎት ሲሰጣቸው ኦፍኮርስ ሰው በአንዱ እግዚአብሔር አምኖ ነው አይደለ ወደዛ ህብረት ወደ ቅድስት ሥላሴ ህብረት ኦኬ ወደ ዘላለማዊ የቅድስት ሥላሴ ህብረት ውስጥ የሚጨመረው በምንድነው? ሰው በአንዱ እግዚአብሔር ሲያምን ነው። እና ያንን ትልቁ አገልግሎት ሲሰጣቸው ክርስቶስ ለሐዋርያቶቹ ምን ብሎ ነው የሚያዛቸው? በማቴዎስ ወንጌል ምዕራፍ 28 ከቁጥር 19 ላይ እንግዲህ ሂዱ አሕዛብን ሁሉ በማን በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ደቀ መዛሙርቴ አድርጓቸው፣ ያዘዝኳችሁን ሁሉ እያስተማራችኋቸው የነገርኳችሁን ሁሉ እያስተማራችኋቸው ደቀ መዛሙርት አድርጓቸው ብሎ ሲያዛቸው እንመለከታለን። ይሄ የማያምን ሁሉ በአንዱ እግዚአብሔር በአብ በወልድ በመንፈስ ቅዱስ ስም እንዲያምን ነው ተልእኮ። የሰው ልጆች የነቢያት የሐዋርያት ተልእኳቸው በዚህ በአንዱ አምላክ በአብ በወልድ በመንፈስ ቅዱስ ስም አምኖ ወደዚህ ድህነት እንዲጨመር ነው። ነገረ ሥላሴ በምልአት ልጁ ሲመጣ ገልጾታል። ኦኬ በብሉይ ኪዳን በሚስጢር ተጽፎ የነበሩ ክርስቶስ ሚስጢርን የሚገልጸው መንፈሱን ልኮ ሐዋርያቶቹ ነገረ እግዚአብሔርን እንዲረዱ አገዛቸው፣ ረዳቸው። ለዛ ነው በብሉይ ኪዳን የተጻፉ መጻሕፍቶች በመንፈስ ቅዱስ እርዳታ ካልሆነ በስተቀር ዝም ብሎ በፍልስፍና በመመራመር ልትረዳቸው እንደማትችላቸው ማሳየው ሉቃስ ወንጌል ምዕራፍ 24 ላይ ክርስቶስ ከኤማሁስ መንገደኞች ጋር አብሮ በሚሄድበት ጊዜ መጻሕፍትን እየተረጎመ እያብራራ ሲያስረዳቸው ልባቸው ይቃጠልባቸው ነበር። ድንቅ ምስጢራትን እየገለጠላቸው ስለ መጻሕፍት ያስረዳቸው ነበር እና ልክ ክርስቶስ መሆኑ ሲረዱ መጻሕፍት ሲተረጉም ልባችን ይነድብናል ነበር ወይ ብለው ሲናገሩት መለከታቸው። ምስጢር ከሳቲ ወልድ ሲመጣ በሐዲስ ኪዳን ነገረ ሥላሴ በስፋት ተብራርቶ ተገልጿል ማለት ነው። ይህን ካልኩኝ ይበቃኛል። አይ ቲንክ ሰዓት ላለመውሰድ ቃልት ያሰማልን። የዋዲ በጣም ደስ በሚል ሁኔታ ነው። እግዚአብሔር ያክብርልን ብሮስኪ። ያው ብዙ ማለት ይቻላል እንደተባለው ብዙ ግን በቃ ዋና ዋና ኮር ፖይንቶችን አንስታል ከሎጂኩ ጀምሮ። ኮመንት አንዴ ልክፈትላችሁና መጀመሪያ የተነሱ ሁለት ሀሳቦችን እንዴት ነው በደንብ ሀሳቡ ግልጽ ነው ተረድታችኋል? እሱን አንዴ ኮንፊርም ካደረጋችሁን በኋላ ደግሞ ወደሚቀጥሉ ጥያቄዎች እንሄዳለን። ቃልት ያሰማልን ነው። ሀሳቡ እንዴት ነው? ግልጽ ነው የተነሳው ሀሳብ ባይዘው የምትሰሙት ነገር እንደተባለው ቀደም እንዳልኳችሁ አሁን ለአንዲት እህት የጠየቀችውን ጥያቄ መመለስ ጉዳይ ብቻ ሳይሆን ከሰዎች ጋር ራሱ ኢንተራክት ስታደርጉ ከዚህ በኋላ ሁሌ ባይዘው የሚወራውን ነገር ጻፉ የምንላችሁ ለዚህ ነው። ኦኬ የሚወራውን ነገር ከዚህ በኋላ ለምሳሌ ሰው መጥቶ ቢጠይቃችሁ ስለምታምኑት ነገር ቢጠይቃችሁ አሁን ዛሬ አድሬስ የተደረጉትን ጥያቄው ሰው ቢጠይቃችሁ በዚህ መልኩ ነው መመለስ ያለባችሁ። በቃ በዚህ መልኩ መጽሐፍ ቅዱስ እያጣቀሳችሁ ሎጂካሊም በዚህ መልኩ ኦኬ። እና ከዚህ አንጻር ነው የምንመለከተው። እሺ ኮሜንቱን ኦፍ ላድርገውና እየጻፋችሁ እንትን በሉ። መጽሐፈ ኢዮብ ምዕራፍ 33 ቁጥር 4 ላይ እግዚአብሔር መንፈስ ፈጠረ የሚለውን እዛ ላይ ታገኙታላችሁ። ዘዋዲ ያነሳውን ሐሳብ አንድ ሰው ኮሜንት ሲጽፍ አይቻልም። እሺ እናንተ ታብታብ እያደረጋችሁ ቀጥሉ፣ እኛ ወደ ሐሳቡ እንቀጥላለን። አሁን የመጀመሪያው ሁለት ጥያቄ አድሬስ ሲያደርግ ነው ምንድነው ኢየሱስ እኔ አምላክ ነኝ ብሏል ወይ ካለ ሴቱ ጋር የሚለውንና ሁለተኛ ደግሞ እግዚአብሔር አንድም ሶስትም እንዴት ሊሆን ይችላል፣ ትምህርተ ሥላሴስ መጽሐፍ ቅዱስ ላይ ለምን በሰፊው አልተብራራም፣ ለምን አልተጻፈም ለሚሉ ጥያቄዎች እህታችን ላቀረበቻቸው ጥያቄዎች ነው። ለሁለቱ ነው እግዚአብሔር በረዳ መጠን መልስ የሰጠን ነው። እሺ ወደ ሶስተኛው ጥያቄ እንሂድ። ሶስተኛው ጥያቄ ምንድነው ኢየሱስ ለምን መስዋዕት ሆነ ነው። ኢየሱስ ለምን መስዋዕት ሆነ ወይ ደግሞ ኢንዳይሬክትሊ አምላክ ለምን ሰው መሆን አስፈለገው? እግዚአብሔር እዛው ሆኖ መማር አይችልም ወይ ነው ጥያቄ። በመጀመሪያ ደረጃ ስለ እግዚአብሔር ስንናገር አንድ ማወቅ ያለብን ነገር አለ ጋይስ። እግዚአብሔር ኦኬ እግዚአብሔር አምላክ እውነተኛ ዳኛ ነው አይደል? ብዙ ጊዜ ሲባል ሰምተናል። እግዚአብሔር መሐሪ ነው። ኦፍ ኮርስ ምህረቱ የማይመረመር እግዚአብሔር ምህረቱ የማይመረመር መሐሪ ነው። ኦኬ መሐሪ ነው፣ አባት ነው፣ ቸር እረኛ ነው፣ መልካም እረኛ ነው። በጣም ብዙ ነገር ስለ እግዚአብሔር ማለት ይቻላል። ግን እግዚአብሔር አምላክ ደግሞ እውነተኛ ዳኛ ነው። ምን አልኳችሁ? ጀስት ጀጅ ይባላል ወይ ደግሞ እውነተኛ ዳኛ። እውነተኛ ዳኛ ማለት ምን ማለት ነው? በቃ ትክክለኛውን ፍርድ
ኦኬ ቀን የሆነ ፍርድ የሚሰጥ ዳኛ ማለት ነው። እግዚአብሔር አምላክ እውነተኛ ዳኛ ነው። መዝሙረኛው ዳዊት እንደሚናገረው ኦኬ ቅድም ትዝ የሚላችሁ ከሆነ ራእይ 22ን ሳነሳላችሁ ለእያንዳንዱ ኦኬ እንደ ስራው መጠን ከፍል ዘንድ ዋጋዬ ከኔ ጋር ነው ብሏል ጌታ። አያችሁ ለፍርድ ሲመጣ ጌታ እውነተኛ ዳኛ ሆኖ ነው የሚመጣው። እውነተኛ ፍርድ ነው የሚሰጠው። ስለዚህ ምን ሆነ? እግዚአብሔር አምላክ አዳምን ኦሪት ዘፍጥረት ምዕራፍ 2 ላይ ኦሪት ዘፍጥረት ምዕራፍ 2 ቁጥር 17 ላይ አጠር ባለ መልኩ ሐሳቡ ለመዳሰስ እሞክራለሁ። ነገር ግን መልካሙንና ክፉውን ከሚያስታውቀው ዛፍ አትብላ፣ ከእርሱ በበላ ቀን ትሞታለህና። እግዚአብሔር በጣም በሚገርም ሁኔታ አሁን ብዙ ጊዜ የሚነሳ እዛ ውስጥ አልገባም፣ ሌላ ቶፒክ ውስጥ ብዙ ነገሮችን ብዙ ዛፎችን አዳም ብላ ተብሏል። ብዙ ዛፎችን ብላ ተብሏል በገነት ዱ አስ ዩ ዊሽ ተብሏል አዳም። ነገር ግን ከአንዲት ዛፍ አትብላ ተባለ። ኦኬ አትብላ። ስለዚህ እግዚአብሔር አዳምን ፈጠረው በመልኩ በአምሳሉ ቅድም የዋዴ እንዳላችሁ፣ ከዛ ትእዛዝ ሰጠው አትብላ። ከዛስ ኮንሲኩዌንስ አለው ከበላ ከእርሱ በበላ ቀን ሞትን ትሞታለህና አለው። ቀደም ያልኳችሁ ነገር እንዳትረሱ። እግዚአብሔር መሐሪ ነው፣ ይቅር ባይ ነው። ሰውን እግዚአብሔር ፍቅር ነው። ግን ደግሞ እንዳልኳችሁ እግዚአብሔር እውነተኛ ዳኛ ነው። እግዚአብሔር አዳምን እንደዚህ ትእዛዝ ሰጠው። ከዛ አዳምና ሔዋን በደሉ። ስለዚህ እግዚአብሔር የተናገረው ነገር አለ። ምን ብሏል? ጌታችን ኢየሱስ የምታስታውሱ ከሆኑ ሰማይና ምድር ያልፋል ቃሌ ግን አያልፍም ብሏል። ሰማይና ምድር ያልፋሉ እንጂ ቃሌ አያልፍም ብሏል። እግዚአብሔር የተናገረውን ነገር ኦኬ ካልተገበረማ እውነተኛ ዳኛ እንዴት ይሆናል? አያችሁ። ስለዚህ ከዚህ ዛፍ በበላ ቀን ትሞታለህ አዳም ተብሎ ነበረ። ከዚያ ዛፍ በሉ። ስለዚህ ሞት ቅዱስ ጳውሎስ እንደሚናገረው በአንዱ አለመታዘዝ ምክንያት ሞት ወደ ዓለም ገባ። አያችሁ፣ ሞት ወደ ዓለም ገባ። ትሞታለህ ተብሎ ነበረ። አዳም ትሞታለህ የተባለው ምን አይነት አሟሟት ነው ከተባለ ስፒሪቹዋል ዴዝ ነው ባይዘው እንጂ የዛኑ ቀን አዳም ስጋዊ ሞት ሞቶ አይደለም። በበላ ቀን ስጋዊ ሞት ሞቶ ሳይሆን ስፒሪቹዋል ዴዝ ምን ማለት ነው? መንፈሳዊ ሞት። መንፈሳዊ ሞት ማለት ምን ማለት ነው ከተባለ ከእግዚአብሔር መለየት። አያችሁ፣ መጀመሪያ አዳም የተሰጠው ጸጋ ነበረ። የተሰጠው ጸጋ እግዚአብሔር ነበረ። በእግዚአብሔር ክቡር ሆኖ የተፈጠረው አዳም ያንን ጸጋ እግዚአብሔር አጣ፣ ጎሰቆለ። ስለዚህ እግዚአብሔር አዳም በድሏል። አዳም ያንን ትእዛዝ ጣሰ፣ በደለ። ከዛ እግዚአብሔር አምላክ አዳምን ይወደዋል፣ አዳምን ሔዋንን ይወዳቸዋል። እግዚአብሔር ፍቅር ነው፣ አዳምና ሔዋንን ይወዳቸዋል። እግዚአብሔር መሐሪ ነው፣ ሊምራቸው ይፈልጋል። እግዚአብሔር ይቅር ባይ ነው፣ ኃጢአታቸውን ይቅር ማለት ይፈልጋል። አዘሴም ታይም ግን እግዚአብሔር ደግሞ ምን አልኳችሁ? እውነተኛ ዳኛ ነው። ስለዚህ ሁለቱን አንድ ላይ ኮምባይን አድርጎ እግዚአብሔር እርሱ ባወቀው በዘላለማዊ እውቀቱና በማይመረመር እውቀቱ ሁለቱን ባላንስ ማድረግ ነበረበት። እግዚአብሔር አምላክ። ኦኬ። ሞት የመጣው ወደ ማን ነው? ወደ ሰው ነው። ሞት የመጣው ወደ ሰው ስለሆነ ሰው ብቻ የሆነ አካል ከዚህ በፊት ብዙ ጊዜ ላይቭ ላይ ተማምረናል። ሰው ብቻ የሆነ አካል ያንን ሞት ከሰው ሊያስወግድ አይችልም። ሞትን ወደ ሰው ስለሆነ የመጣው ሰው ብቻ የሆነ አካል ያንን ሞት ከሰው ሊያስወግድ አይችልም። መላእክት ሊያስወግዱ አይችሉም። ለምን? ሞት የመጣው ወደ ምንድን ነው? ጉስቁልና የመጣው ወደ ሰው ነው የመጣው። አያችሁ፣ ውድቀቱ የመጣው ሰው ላይ ነው የመጣው ይሄ ነገር። ስለዚህ ያንን ጉስቁልና ያንን ሞት የሚያረቅ አካል ያስፈልግ ነበር። ስለዚህ ምን ሆነ? እግዚአብሔር ሁለቱን ቅድም እንዳልኳችሁ እግዚአብሔር እውነተኛ ዳኛ እንደመሆኑ ፈራጅ እንደመሆኑና መሐሪ ይቅር ባይ ሰውን ወዳጅ መሆኑ ፍቅር መሆኑን ሁለቱን ባላንስ አደረገና አምላክ ሰው መሆን ነበረበት። ለምን? ከአምላክ ውጪ ያ ወደ ሰው የመጣውን ሞት በሞቱ ደምስሶ ማጥፋት የሚችል ሌላ አካል ስለሌለ ሰውም ሆነ ከሰው ወገን ማንም የለም፣ ከመላእክት ወገን ማንም የለም። ስለዚህ ምን ሆነ? አምላክ ሰው ሆነ። አምላክ ሰው ሆነ ስንል እንደው ያቺን ይቅርታ በቃ እንደው ቃል ስጋ ሆኖ ጌታችን ኢየሱስ ክርስቶስ መጥቶ እንደው ያቺን ይቅርታ ለማሰጠት ብቻ አይደለም። ሰው የሆነበት የተራበበት የተጠማበት የሰገደበት ምክንያት በጣም ጌታችን ኢየሱስ ክርስቶስ ምድር ላይ ያን ሁሉ ነገር ያደረገበት ምክንያት ምንድነው ከተባለ ወደ ሰው ልጅ ገብቶ ወደ ሰው ልጅ ስጋ ገብቶ የነበረውን ነገር ያንን ጉስቁልና ለማጥፋት ነው። እዛ ነው ቃል ስጋ ሆነ ስንል በተዋህዶ ውስጥ ስጋ የቃልን ባህሪ ገንዘብ በማድረግ ኦኬ፣ የቃልን ባህሪ ገንዘብ በማድረግ ውስጥ ከበረ ስጋ እንላለን። አያችሁ። ስለዚህ ጌታችን ኢየሱስ ክርስቶስ መጥቶ ባደረገው ስራ የማዳኑ ስራ የቤዛነቱ የመስቀሉ ስራ ወደ ሰው ልጅ ገብቶ የነበረው ያንን ሞት በሞቱ ደመሰሰው። ሌላ ሰውስ ቢሆን ሰው ብቻ ቢሆን ማድረግ ይችል ነበር? አይችልም።
ኦኬ ለዛ ነው ቅዱስ ጳውሎስ ምን ይላል? ዕብራውያን መልእክቱ ምዕራፍ 9 ቁጥር 22 ላይ ዕብራውያን መልእክቱ ምዕራፍ 9 ቁጥር 22 ላይ ደም ሳይፈስ ስርየት የለም ብሏል። ስለዚህ ስርየት ያስፈልግ ነበር። ኦኬ ለዛ ነው ጌታችን ኢየሱስ ክርስቶስ ቤዛ የምንለው በአዳም ቦታ ብቻ ሳይሆን ከአዳም በኋላ ለተወለዱ ሰዎች በሙሉ እነርሱን ሁሉ ወክሎ ስለ እነርሱ አንዱ ስለ ሁሉ ሞተ። ለምን? በሞቱ ሞትን ያጠፋ ዘንድ የኛን የሆነውን ያንን የኛን ስጋ ጌታ ያዘ። ለምን? ሊፈውሰው ዘንድ፣ ንጹህ ያደርገው ዘንድ፣ ከፍ ከፍ ያደርገው ዘንድ፣ ያከብረው ዘንድ፣ በሰማያት በአባቱ ቀኝ ያስቀምጠው ዘንድ። ስለዚህ ስለ መዳን ስናወራ አምላክ ሰው ስለመሆን ስናወራ ምንድነው? ሁሉንም ነገር ነው። ጌታችን ከጽንሰቱ ጊዜ ጀምሮ እስከ ሞቱ እስከ ትንሣኤው ድረስ ያሉት ነገሮች አንድ ላይ ነው የምናወራው። ስለዚህ ባጭሩ አምላክ ለምን እዛው ሆኖ መማር አላስፈለገውም? እግዚአብሔር እውነተኛ ዳኛ ነው። ኦኬ ትሞታለህ ብሎ አዳም ላይ ፍርድ አስተላልፎበት ነበረ። ያ ፍርድ ደግሞ ኦልሬዲ ሞት ወደ ዓለም ገብቷል። ስለዚህ ያንን ፍርድና ያ ጉስቁልና ወደ ዓለም ገብቶ ነበር። ሁለቱም ባላንስ ማድረግ ስለነበረበት አምላክ ሰው መሆን አስፈለገው። ስለዚህ ከዚህ አንጻር ጌታችን ኢየሱስ ክርስቶስ ሰው መሆን ያስፈለገበትን ምክንያት በዚህ ነው። ባጭሩ በጣም ሰፊ በጣም ብዙ ነገር ማውራት ይቻላል። እዚህ ቶፒክ ላይ በጣም ብዙ ነገር ማውራት ይቻላል። ኦን ዘ ኢንካርኔሽን የሚለውን የቅዱስ አግናጢዮስን ቅዱስ አትናቴዎስ ይቅርታ የሴንት አትናሺየስን ኦን ዘ ኢንካርኔሽን የሚለውን ጽሑፍ ብታነቡት እንግሊዝኛ ምናምን ማንበብ የምትችሉ አይ ቲንክ በአማርኛም ተተርጉሟል አይደል? ዋዲ በእንተ ስርጎተ ቃል ተተርጉሟል አይደል? በአማርኛ ካልተሳሳተ ያረጋል አበጋዝ እንትን ላይ ሁሉ ሳይሆን ሳም ፓርቶቹ ኦኬ። እና ኦን ዘ ኢንካርኔሽን የሚለውን የቅዱስ አትናቴዎስን ብታነቡት ለምን አምላክ ሰው መሆን አስፈለገው፣ እግዚአብሔር ስለምን እዛው ሆኖ መማር አላስፈለገው የሚለውን ሰፋ ባለመልኩ ያብራራዋል። ግን አጠር ባለመልኩ እኔ እዚህ ላይ ይብቃኝ ለማለት ያክል ነው። እግዚአብሔር ያክብርልኝ። ዮሐዲ ዩ ካን ጎ ሄድ። ቃል ያሰማልን ጋዶ እግዚአብሔር ይስጥልን። በጣም አሪፍ ምላሽ፣ ጸጋውን ያብዛልን። እሺ ወደ ሁለተኛ የኔ ጥያቄ ሳልፍ ደግሞ ንስሐ ስንገባ ቀጥታ ለእግዚአብሔር ለምን አንናገርም? ለምን ለካህናት መናገር ያስፈልገው የሚል ብዙ ጊዜ የሚጠየቅ ጥያቄ አለ። ጥሩ ነው ማለት እግዚአብሔር እንደው ቀጥታ ብንጠይቀው አይሰማንም ከሚል ሐሳብ አይደለም። አክቹአሊ ለካህናት የምንናገረው አለው እኛ ጋር ኦኬ። እሺ ሐሳቡ ከምን አንጻር ነው? እሺ የሆነ ስታክ ያደርጋልና እኔ ጋር ብቻ ከሆነ ብዬ ነው የሆነ ስታክ እያደረገብኝ ነው መሰለኝ ስልኬ። ከተሰማ አሁን መጣል መሀል ላይ የሆነች ድምፅ መቆራረጥ የሚመስል ነገር ነበር። አሁን ግን መጣል። ፐርፌክት ነው። ቀጥል። ኦኬ እሺ መልካም። ስለዚህ ለካህናት ለምንድነው መናገር ያስፈልገን? ለምን ቀጥታ ለእግዚአብሔር አንናገርም የሚለው አክቹአሊ አሁን እግዚአብሔር ሁሉን ይሰማል፣ ሁሉን አዋቂ ነው ከሚል በጎ መልእክት ያዘለ ይመስላል ሐሳቡ። አክቹአሊ አይደለ? ከሁሉን አዋቂነቱ ሁሉን ሰሚ ከመሆኑ አንጻር የተጠየቀ ሊመስል ይችላል። በአንዳንዶቹ ማለት ጥያቄው ከዛ አንጻር እግዚአብሔርን ሁሉ ቻይ መሆኑ የሚያሳይ ሊመስል ይችላል። ግን የምርም ያንን ታስቦ ነው ይህን ጥያቄ እየተጠየቀ ያለው? አሁን የእህታችንን ኢንቴንሽን አይደለም እያልኩ ያለው፣ ብዙ ከኛ ልጆች የሚመጣ ጥያቄ ስለሆነ ማለት ነው። እንደው ለካህናት ከምንናገር ቀጥታ ለእግዚአብሔር ለምን አንናገርም የሚለው ሐሳብ ማለት ነው። የምርም እግዚአብሔር ፊት መቅረብና እንደው ከነ ኃጢአታችን እግዚአብሔር ፊት መቅረብ እንደው ቀለል አድርገን ስለምንመለከተውና ስለምናየው ነው እንጂ በጣም በጣም ከባድና በጣም አስጨናቂ ነገር ነው። እግዚአብሔር ፊት እንግዲህ ንጹሐ ባህሪ የሆነ አምላክ ነው። አባቶቻችን ሲናገሩ እንደው ሰማይና ምድር ሰማይ እንኳን በእግዚአብሔር ዘንድ ንጹሕ አይደለችም ነው። በእግዚአብሔር ፊት ለመቆም ሰማይ እንኳን የነጻ አይደለም፣ ንጹሕ አይደለም። እኛ ከነ ኃጢአታችን እንደው ለእግዚአብሔር ብንናገር ብለን ቀለል አድርገን የምንናገረው አይደለም። እንደው እሱ ቸርና ይቅር ባይ አምላክ ስለሆነ ግን ለይቅርታ ካህኑ ፊት ስንሄድ እግዚአብሔር ፊት ነው የምንሄደው። አዘ ኤንድ ኦፍ ዘ ዴይ ማለት ነው እግዚአብሔር ፊት ነው የምንሄደው። ግን የምህረት እጆቹ የምህረት ፊቶቹ
የማያዞርብን አምላክ ስለሆነ ከነ ኃጢአታችን ሊያነጻን ይቅር ሊለን የታመነ የፍቅር አምላክ ስለሆነ ነው እግዚአብሔር ማለት ነው። እና ኢንቴንሽኑ አሁን እግዚአብሔር አምላክ እንደው ቀጥታ ሄደ ለምንድን ነው የማንጠይቀው የሚለውን ኮንሴፕት ላይ አጠር አድርጌ ልናገርና ወደ ቀጣዩ ጥያቄ እንድናልፍ ማለት ነው። ዋናው ሐሳቡ ምንድነው? ክርስቶስ መጀመሪያ ለካህናት የእርሱ የሚስጢር አገልጋዮች እንዲሆኑ ስልጣኑ ስለሰጣቸው ነው። በምድር ላይ የክርስቶስ አምባሳደሮች እንዲሆኑ ክርስቶስ ስልጣኑ ስለሰጣቸው ነው። የት እናገኘዋለን? የዮሐንስ ወንጌል ምዕራፍ 20 ከቁጥር 22 ላይ ምን አለ? ይህንንም ብሎ እፍ አለባቸው፣ መንፈስ ቅዱስንም ተቀበሉ ይላል። ይህ ስልጣኑ ዝም ብለው ኃጢአት ይቅር ማለትና ያለ ማለት እንደው ዝም ብለው ያገኙት ጉዳይ አይደለም። ክርስቶስ ራሱ እፍ ብሎ በመንፈስ ቅዱስ ስልጣንን ስለሰጣቸው ነው። ስለዚህ መንፈስ ቅዱስ ከተቀበሉ በኋላ ምን ይላቸዋል? ኃጢአታቸውን ይቅር ያላችኋቸው ሁሉ ይቀርላቸዋል፣ ኃጢአታቸውንም የያዛችሁባቸው ተይዟባቸዋል አላቸው ይላል። ስለዚህ ይቅርም የመያዝም የማሰርም ኃጢአት የማሰርም የመፍታትም ስልጣኑ የሰጣቸው ማን ነው? ክርስቶስ ነው ማለት ነው። የስልጣኑ ባለቤት የስልጣኑ ሰጪ የምንወደውና የምር የምንታመንለት ከሆነ ኃጢአታቸውን ይቅር እንዲሉና ኃጢአታችንን ይቅር እንዲሉና እንዲያስሩ የሰጣቸውን ስልጣን ማክበር መውደድ ያስፈልጋል። ኦኬ፣ ከዚህ አንጻር ማለት ነው። ምክንያቱም በመጽሐፍ ቅዱስ በነገራችን ላይ ኃጢአት እየተናዘዙ ንስሐ መግባት መጽሐፍ ቅዱሳዊና የአባቶችም ትምህርት የሚደግፈው እውነት ነው። ለምሳሌ ቅዱስ ዮሐንስ ከክርስቶስ በፊት የመጣው የንስሐ ጥምቀትን እያጠመቀ ነው እና ሰዎቹ ግን ዮሐንስ ጋር እየሄዱ ኃጢአታቸውን እየተናዘዙ ነበረ ንስሐ የሚገቡት። ያም የት እናገኘዋለን? ማቴዎስ ወንጌል ምዕራፍ 3 ከቁጥር 4 ጀምሮ እንዲህ ይላል። ራሱም ምዕራፍ 3 ከቁጥር 4 ራሱም ዮሐንስ የግመል ጠጉር ልብስ ነበረው፣ በወገሙ ጠፍር ይታጠቅ ነበረ፣ ምግቡም አንበጣና የበረሃ ማር ነበረ። ያን ጊዜ ይላል ቁጥር 5 ኢየሩሳሌም ይሁዳም ሁሉ በዮርዳኖስ ዙሪያ ያለ አገር ሁሉ ወደ እርሱ ይወጡ ነበረ። ወደ ማን? ወደ ዮሐንስ ማለት ነው። ምን ለማድረግ? ኦኬ፣ ይሄ ጀግና ስል መሀል ላይ ራሱ ሎክ ያደርጋል። እሺ፣ እና ምን ያደርጉ ነበረ? ወደ ዮሐንስ ይወጡ ነበረ። ምን ሊያደርጉ? ቁጥር 6 ላይ እንዲህ ይላል፣ ኃጢአታቸውንም እየተናዘዙ በዮርዳኖስ ወንዝ ከእርሱ ይጠመቁ ነበረ ይላል። ኃጢአታቸውን እየተናዘዙ ኦኬ፣ ዮሐንስ ጋር ሄደው ኃጢአታቸውን ተናዘው ነበረ ሲጠመቁ የነበሩ። ኃጢአትህን መናዘዝ የታወቀ የመጽሐፍ ቅዱስ ትምህርት ነው። በትንቢተ በመጽሐፈ ኢያሱ ምዕራፍ 7 ከቁጥር 19ም ትመለከታላችሁ። ኢያሱ ምን ይለዋል? ለአኮንን ምን ይላል? በእግዚአብሔር ፊት ኃጢአትህ አትሸሽግ ንገረኝ ይለዋል። ለኢያሱ መናገር በእግዚአብሔር ፊት እንደመናገር አድርጎ ኢያሱ ሲጠይቀው እንመለከታለን። በካህናት ፊት ኃጢአታችንን መናዘዝ ለእግዚአብሔር ለክርስቶስ ለራሱ መናዘዝ ነው። ይህንን ደግሞ በያዕቆብ መልእክት ምዕራፍ 5 ከቁጥር 14 ምን ብሏል? ከእናንተ የታመመ ማንም ቢኖር የቤተ ክርስቲያን ሽማግሌዎች ወደ እርሱ ይጥራ ይልና ከዛ ኃጢአትም ሰርቶ እንደሆነ ይሰረይለታል፣ ዘይትም ቀብቶ ወይም ደግሞ ደዌ ገጥሞት ከሆነም ጸልየው ቅባት ይቀቡት ይልና እርስ በርሳችሁ በኃጢአታችሁ ተናዘዙ ይላል። ኦኬ፣ ኃጢአት ሰርቶ እንደሆነ ጌታ ይቅር ይለዋል ይላል እዛ ክፍል ላይ። ማን ጠርቶ ጸሎት ሲያደርጉለት? የቤተ ክርስቲያን ሽማግሌዎች። ስፔሲፊካሊ የቤተ ክርስቲያን ሽማግሌዎች የሚላቸው ፕሪስባይተርስ ነው፣ ካህናት እንደማለት ነው። ለጸሎትም ደዌ ወይም ደግሞ እንደዚህ ከገጠመው ፕላስ ደግሞ ኃጢአትም ሰርቶ ከሆነ ጌታ ይቅር ይለው ዘንድ ይጸልዩለት የሚለው የቤተ ክርስቲያን ሽማግሌዎች ነው። የቤተ ክርስቲያን ሽማግሌዎችን ስፔሲፊካሊ ይጠራል። ሁለተኛው እግዚአብሔር ለምንድን ነው ካህናት ፊት ሄደን መናዘዝ እንድንችል ወይም ደግሞ እንድንናገር የሚያዘን? ብዙ ሰው አሁን የሚዳፈረው እግዚአብሔርን ያየኛል ብሎ ሰው ኃጢአት ይሰራል ማለት እግዚአብሔር እያየኝ ነው ቢል ሰው ኃጢአት ይሰራ ነበር? አይሰራም። አክቹዋሊ አይደል? እግዚአብሔር እያየኝ ነው ብሎ ከእግዚአብሔር ተደብቆ ነው እንደ ሰው ኃጢአት የሚሰራ አይደለም እኮ። ሰው እንዳያየኝ እያለ አይደለም የሚደበቀው ሰው በቀን የማይሰርቀው በቀን የማይዘሙተው በቀን እነዚህ ነገሮች የማያደርገው እኮ እንደው ከእግዚአብሔር እሰወራለሁ ብሎ አይደለም። በእግዚአብሔር እኮ ቀንና ጨለማ ቀንና ሌሊት እኮ የለም።
መፈራረቅ እኮ የለም። ሁሌ ከእግዚአብሔር የሚሰወር ማንም እንደሌለ እኮ ሁላችንም እናውቀዋለን። ማንን እየፈራን ነው ኃጢአት እየሰራን ያለነው? ሰዎችን። እግዚአብሔር ደግሞ የምርም ከኃጢአታችን መመለሳችንን ከኃጢአታችን መጸጸታችንን ከልብ ከሆነ እንዴ ካህን ፊት ሄዶ መናዘዝ የሰራነውን ኃጢአት ደግመን ላለማድረግ በእግዚአብሔር ፊት መናገር ምንድነው የሚከብደው? ካህን ጋር ሄደን የምርም ከኃጢአታችን መጸጸታችን፣ ሁለተኛ ደግሞ ወደዛ ኃጢአት ላለመመለስ ቃል እንድንገባ ካህን ፊት ሄደን እንድንናገር እግዚአብሔር አምላክ ይፈልጋል፣ ያዛል። ያዘዘንም ለዛ ነው። ሸሽተን የሄድነውን ወይም ደግሞ ተደብቀን የሄድነውን ሰው ኦኬ የክርስቶስ አምባሳደር የሆነ በክርስቶስ የመንፈስ ቅዱስ ስልጣን የተሰጠው ሰው የሆነ ካህን ግን ሄደን እንድንናገር ኃጢአታችን እንድንናዘዝ እግዚአብሔር አምላክ ይፈልጋል። ማለት እንደው ለኃጢአታችን ተመጣጣኝ ቅጣት ምናምን እኮ እንዲሰጡን አይደለም። ወይም ደግሞ ለኃጢአታችን ተመጣጣኝ ቅጣት ነው እንደሚሰጡን ንስሐ አባቶች አይደለም እኮ ባይዘው ኦኬ በመንፈሳዊ ህይወታችን እንድናድግ እንጂ ለኃጢአታችንማ ተመጣጣኝ ካሳ ወይም ደግሞ ስራማ በጭራሽ ልናገኝም ልንሰራም በፍጹም እኮ አንችልም። እንደዛ ከሆነማ ካህንም ጋር መሄድ ባላስፈለገ እንደው ዝም ብለን ራሳችን ደህና አድርገን ስራዎችን መስራት እንችል ነበር አይደለም። ግን ለዛ ተመሳሳይ ካሳ እንድናገኝ ሳይሆን ካህኑ ጋር የምንሄደው እግዚአብሔር አምላክ በእሳቸው አድሮ ይቅር እንዲለን ከምስጢራቱ የኃጢአት ማስተሰሪያ የሆኑትን ምስጢራት ምስጢረ ንስሐ ምስጢረ ቁርባንን እንድንቀበል ነው። ምክንያቱ ድህነት ሁልጊዜ ኮሚኒየን ነው። በቤተ ክርስቲያን ድህነት ሁልጊዜ ህብረታዊ እንጂ ግላዊ አይደለም፣ እንደ ፕሮቴስታንቶች ማለት ኦኬ። እኛ የቤተ ክርስቲያን የመዳን ህይወት ሁሌ ኮሚኒየን ነው፣ ህብረታዊ የሆነ ነው። በምስጢራት በኩል ነው የሚገኘው። እንደ አንዳንዶቹ እንደው አግኝተህ ተገለጠልህ በዛው ድነሃል ምናምን እያልክ የሚካሄድ አይደለም አይደል? እንደዛ አይነት የቤተ ክርስቲያን ትምህርት ያለ ሁልጊዜ ድህነት ህብረታዊ ነው። ለዛ ነው የቅዱሳንም ምልጃ የቅዱሳንም ጸሎት እርስ በርሳችን በጸሎት መተጋገዝም የሚያስፈልገን ድህነታችን ሁልጊዜ ህብረታዊ ስለሆነ። ስለዚህ ከዛ አንጻር አንድ የምስጢራቱ አገልጋዮች ጋር እንድንሄድ፣ ሁለት ሸሽተን የሄድነውን የሰው ልጅ ፈርተን ተደብቀን የሰራነውን ኃጢአት የምርም መጸጸታችንና መመለሳችን ለእግዚአብሔር መተዋችን ያንን ኃጢአት በካህኑ ፊት ሄድን መናገር ስለሚጠበቅብን ነው እንጂ ለእግዚአብሔር ኃጢአት ተናገር ካልተናገርክ እሱ የሚያውቀው የሚደበቅ ኖሮ አይደለም እንዴ። ጸሎት እኮ አሁን የሆነ ነገር ስንፈልግ እኮ አምላክ ሆይ ይህንን አድርግልን ብለን ጸሎት እናደርጋለን እኮ ኦኬ። አያውቀውም እንደው እንዲህ እንደምፈልግ አያውቅም እግዚአብሔር ብለን እንደው እየነገር ነው ያለን አይደለም እኮ። እግዚአብሔር አምላክ ከኛ የሆነ ነገር ይፈልጋል። ኦኬ እንዶ በግዴታ እየመጣ ብትፈልግም ባትፈልግም እያለ የሚጭንብን አምላክ አይደለም። ኦኬ ከኛ ኢኒሺዬሽን ከኛ ፍላጎት ይፈልጋል እግዚአብሔር። ያንን እንድናሳይ ከዛ እሱ ደግሞ በምህረት በይቅርታ እጥፍ ወደኛ ይመጣል ይቀርባል። ከዚህ አንጻር ነው ንስሐ ካህናት ፊት የምንገባው ለማለት ነው። እግዚአብሔር ይስጥልኝ። ቃልት ያሰማልን። ዋዲ በጣም ደስ የሚል ኤክስፕላኔሽን ነው። እግዚአብሔር ያክብርልን ብሮስ። በጣም ደስ ይላል። በጣም ደስ የሚል ማብራሪያ ነው። ኮመንቱን ላብራላችሁና እንዴት ነው ሁለተኛው ዙር ላይ አሁን 4 ጥያቄዎችን አድሬስ አድርገናል እንደ እግዚአብሔር ፍቃድ። እንዴት ነው ሶስተኛና አራተኛው ጥያቄስ እንዴት ነው? በደንብ አንደርስታንድ አድርጋችኋል? ኮንፊርም አድርጉኝና አንደርስታንድ ካደረጋችሁ ወደሚቀጥሉ ጥያቄዎች ከዚህ በኋላ ዋናዎቹን እንትን እያልን ስለሆነ አጠር ባለመልኩ ሀሳቦችን አድሬስ እያደረግን ለመሄድ እንሞክራለን እንደ እግዚአብሔር ፍቃድ። ጥሩ ሴሽን እያሳለፍን ነው። ስለዚህ ግልጽ ነው ማለት ነው። ኦኬ ግልጽ ነው። በጣም ናይስ። ኦኬ ስለዚህ ኮሜንታን እንደተለመደው እናጠፋለን። እናንተ ሰዎች አፉ በሉን። እሺ ቀጣይ ጥያቄ ምንድነው? እንደ እግዚአብሔር ፍቃድ why are there so many Christian denominations? ወይ ደግሞ በክርስትና ውስጥ ለምንድነው ብዙ ዲኖሚኔሽን የተፈጠረው የሚል ጥያቄ አለ። ኦኬ ለምንድነው የተፈጠረው? ክርስትና ውስጥ እንደምታውቁት አንዴ ይቅርታ እሺ ክርስትና ውስጥ ለምንድነው ብዙ ዲኖሚኔሽን የተፈጠረው? በክርስትና ስም ማለት ነው። እንደምታውቁት
ክርስትና ስንል የሐዋርያት ሥራ ምዕራፍ 11 ላይ እንደምትመለከቱት ክርስቲያን የሚለው ቃል ለክርስቶስ ኢየሱስ ተከታዮች የተሰጠ ነው። ኦኬ። ስለዚህ ክርስትና የተጀመረው በማን ነው? በጌታችን በኢየሱስ ነው። ኦኬ። አምላክ ሰው ሆነ፣ ቃል ስጋ ሆነ። ቃል ስጋ ከሆነ በኋላ እንደምታውቁት 3 ዓመት ከ3 ወር ምድር ላይ ጌታችን 33 ዓመት ቆየ። ሐዋርያትን ደግሞ 3 ዓመት ከ3 ወር አስተምሯቸዋል። እንደምታውቁት ካስተማራቸውም በኋላ ሕይወት የሚገኝበትን ትምህርት ምን ብሏቸዋል? ሰጥቷቸዋል። ሕይወት የሚገኝበትን ትምህርት ለሐዋርያት ሐዋርያት ምን እንዲያደርጉ እነርሱ ደግሞ ሌሎችን ሄደው እንዲያስተምሩ ምን ብለው የማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ሄዱ ለፍጥረት ሁሉ ወንጌልን ስበኩ አለ ጌታ። ለፍጥረት ሁሉ ምንን ስበኩ? ወንጌልን ስበኩ፣ የምስራቹን ስበኩ። ያ እኔ የሰጠኋችሁን እውነት ለእነርሱም ስጧቸው። ከዛ ቀጠል አድርጎ ምን አለ? ያመነ የተጠመቀ ይድናል አለ። ስለዚህ ክርስትናው ጌታችን አጠር ባለ መልኩ ጌታችን ለሐዋርያት እውነትን ሰጥቷቸዋል። ክርስትናው ሐዋርያት ላይ አይቆምም። ክርስትናው ሐዋርያት ላይ አይቆምም። ሐዋርያት የመንጋ ጠባቂ ናቸው እንደምታውቁት፣ የበጎ ሐዋርያት ማለት ነው። ቅብብሎሽ የሚባል ነገር አለ። ጌታችን ኢየሱስ ክርስቶስ ምን አለ? እስከ ዓለም ፍጻሜ ከእናንተ ጋር ነኝ አላቸው ሐዋርያትን። ሐዋርያት እስከ ዓለም ፍጻሜ በስጋ ኖረው ነው አይደለም። ነገር ግን ከሐዋርያት በኋላ ደግሞ ቤተክርስቲያን ሐዋርያት ቤተክርስቲያንን እያስፋፉ በሄዱ ቁጥር ከሐዋርያት በኋላ ደግሞ የሚነሱ አገልጋዮች እንዳሉ ጌታ ሲያሳየ ነው። ይህም በምን እናውቃለን ከተባለ የሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ ምን ይላል? መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋውና ስለራሳችሁ ተጠንቀቁ ይላል። አያችሁ። ከዛ በኋላ ጳጳስ ማለት ቢሾፕሪ የምንለው ጠባቂ ማለት የመንጋው ጠባቂ። ስለዚህ ክርስትናው ይቀጥላል፣ ሐዋርያት ላይ አይቆምም። ሐዋርያት ያ እውነተኛው የሐዋርያት ትምህርት ስለዚህ ምንድነው? ክርስትናው ከቀጠለ ከዛ በኋላ ጳጳሳት የሚሾሙ ከሆነ ያ እውነተኛው ትምህርት ይቀጥላል ማለት ነው። አያችሁ። ስለዚህ ታሪክን ስንመለከት ለምሳሌ እስከ 451 ዓመተ ምህረት ድረስ ቤተክርስቲያን ስንት ናት? አንዲት ነበረች። ቤተክርስቲያን ስንት ናት አልኳችሁ? አንዲት ነበረች። ምን ማለት ነው? ቤተክርስቲያን አንዲት ናት ስንል አንድ ደብር እያልን ነው አይደለም። ዓለም ላይ ቤተክርስቲያኖች ነበሩ፣ ነገር ግን አንዲት ቤተክርስቲያን ናት ማለት ኦኬ፣ አንዲት እውነተኛ ትምህርት ያለባት ቤተክርስቲያን ማለት ነው። ያ ሐዋርያት ከጌታ የተቀበሉት እውነተኛው ትምህርት ያለባት ቤተክርስቲያን አንዲት ነበረች። አለቀ። አሁን ከ451 ዓመተ ምህረት በኋላ ስፔሻሊ ከቀልቄዶን ጉባኤ በኋላ መከፋፈሎች እየመጡ መጡ። ኦኬ፣ እያንዳንዱ ዲቴል ውስጥ አልገባም። ነገር ግን ለምንድን ነው ባጭሩ ዲኖሚኔሽን እየበዛ የመጣው ከተባለ ከእውነተኛው ትምህርት አንዳንድ ሰዎች ፈቀቅ እያሉ ስለሚመጡ። መጽሐፍ ቅዱሳችን እንደዚህ ይላል። የይሁዳ መልእክት ያው አንድ ምዕራፍ ነው ያለው። ይሁዳ እንደምታውቁት ቁጥር 3 ላይ እንደዚህ ይላል፣ ወዳጆች ሆይ ስለምንካፈለው ስለ መዳናችን ልጽፍላችሁ እጅግ ተግቼ ሳለሁ ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ እየመከርኳችሁ እጽፍላችሁ ዘንድ ግድ ሆነብኝ። አያችሁ፣ ታዘናል። ምን? ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ እምነት። አያችሁ። ስለዚህ ይሄ ሃይማኖት ኦር ይሄ ትምህርት ይሄ እምነት ለቅዱሳን አንድ ጊዜ ተሰጥቷል። ስለዚህ አይታደስም ማለት ነው። አያችሁ፣ አይታደስም፣ አይቀየርም፣ አይለወጥም፣ አይሻሻልም። ነገር ግን ምን ይሆናል? በጊዜ ሂደት ውስጥ ሰዎች የራሳቸውን አስተሳሰብ መጽሐፍ ቅዱስ ውስጥ ይከታሉ። ሰዎች የራሳቸውን መረዳት የእግዚአብሔር ሐሳብ ውስጥ ይከታሉ። ሰዎች የራሳቸውን ፍላጎት የእግዚአብሔር ቃል ውስጥ እየከተቱ የእግዚአብሔር ሐሳብ ውስጥ እየከተቱ የተለያዩ ምንፍቅናዎችን ማምጣት ጀመሩ። ምንፍቅና ቤተክርስቲያን ከመጀመሪያው ክፍለ ዘመን ጀምሮ ያስቸግራት ነበረ። ይህንንም ደግሞ ሐዋርያት እንግዲህ አባቶቻችን ቅዱሳን ሐዋርያት በመጽሐፍ ቅዱስ ነግረውናል። ምን ብለው? ሁለተኛ ጴጥሮስ መልእክት ምዕራፍ 3 ቁጥር 16 እንደዚህ ይላል። በደንብ ስሙ። ሁለተኛ ጴጥሮስ መልእክት ምዕራፍ 3 ቁጥር 16 ላይ እንደዚህ ይላል፣ በእነዚያ ዘንድ ለማስተዋል የሚያስቸግር ነገር አለ። ያልተማሩትና የማይጸኑትም ሰዎች ሌሎችን መጽሐፍት እንደሚያጣምሙ እነዚህን ደግሞ ለገዛ ጥፋታቸው ያጣምማሉ። እነዚህ የተባሉት ምንድናቸው? ቅዱሳን መጽሐፍት። ለምን? ለገዛ ጥፋታቸው ያጣምማሉ። መጽሐፍ ቅዱስ ጠቅሶ ወልድ ፍጡር እንደማለት ነው። መጽሐፍ ቅዱስ ጠቅሶ ጥምቀት አያድንም እንደማለት። መጽሐፍ ቅዱስ ጠቅሶ የጌታችን ቅዱስ ቁርባን እውነተኛ የጌታ ስጋና ደም አይደለም እንደማለት። መጽሐፍ ቅዱስ ጠቅሶ ብዙ አይነት ምንፍቅናን
ለራሳቸው የሚመችን ትምህርት፣ ለራሳቸው አስተሳሰብ የሚመችን ነገር መጽሐፍ ቅዱስ ውስጥ ሐሳቡን መክተት። ለዛ ነው ጴጥሮስ ምን አለ? ለገዛ ጥፋታቸው እነዚህን መጽሐፍት ያጣምማሉ። አያችሁ፣ ማጣመም። ከዛ ምን አለ? እንግዲህ እናንተ ወዳጆች ሆይ ይህን አስቀድማችሁ ስለምታውቁ በአመፀኞቹ ስህተት ተስባችሁ ከራሳችሁ ጽናት እንዳትወርቁ ተጠንቀቁ። ይኸው ቅዱስ ጴጥሮስ ነግሮናል። ለገዛ ጥፋታቸው መጽሐፍትን ያጣምማሉ። ስለዚህ ሰዎች እንደዚህ እየሆኑ መጡ። መጽሐፍ ቅዱስን ማጣመም ጀመሩ። በትውፊት መልክ ሆሊ ትራዲሽን የምንለው ማለት በቅዱስ ትውፊት የመጣው ያ እውነተኛውን የጌታና የሐዋርያትን ትምህርት አንቀበልም ማለት ይጀምራሉ። ምን አገባን እኛ እንዴ? አሁን እኮ በሚዲያው ላይ የምሰሙት ስንት ነገር አለ አይደል? አባቶች ስለ አባቶች ትምህርት ምን አገባን ይላሉ። እኛ ክርስቲያኖች ምንድነው አንደኛ ክፍለ ዘመን ላይ፣ ሁለተኛ ክፍለ ዘመን ላይ፣ ሶስተኛ ክፍለ ዘመን ላይ፣ አራተኛ ክፍለ ዘመን ላይ ክርስትና ነበረ። ያንን እውነተኛ ትምህርት ዛሬም ድረስ ቤተክርስቲያናችን ይዛው ቆማለች። ስለዚህ በየሰፈሩ አንድ ፓስተር ብድግ ብሎ የራሱን ቸርች ይመሰረታል። ለምሳሌ ሪፎርሜሽኑን ብንመለከት የፕሮቴስታንቲዝም ሪፎርሜሽን ለምሳሌ ብንመለከት ማጀስትሪያል ሪፎርመርስ የሚባሉት ሉተርን በሉት እነ ጆን ካልቪን እነ ኤርሊክ ዝዊንግሊ የምትመለከታቸው የራሳቸውን ሐሳብ መጽሐፍ ቅዱስ ውስጥ ነው የከተቱት። ዛሲት የራሳቸውን ሐሳብ መጽሐፍ ቅዱስ ውስጥ ከተቱ። እስልምናው ጋር ብንሄድ ለምሳሌ መሐመድ ነብይ ነኝ ብሎ መጣ። ኮምፕሊትሊ ከመጽሐፍ ቅዱሱ ከዛ በኋላ ከሐዋርያት በኋላ የተነሱ የአባቶችም ትምህርት ተቃራኒ የሆነ ጸረ ክርስቶስ የሆነ አንቲክራይስት የሆነ ትምህርት ይዞ ተነሳ። ስለዚህ ሰዎች የራሳቸውን ሐሳብ የራሳቸውን ፍቃድ ለማስፈጸም ምን ለማለት ቅዱስ ጴጥሮስ እንደነገረን መጽሐፍትን ያጣምማሉ ለገዛ ጥፋታቸው። ስለዚህ እንደዚህ ነው እየሆነ ያለው። ስለዚህ በዚህ ምክንያት ክርስትና ውስጥ ዲኖሚኔሽን እየበዛ መጣ። እኛ ግን እውነት እናውራ ከተባለ ክርስቲያን ማለት ትክክለኛው ሁሉም ሰው አሁን ለምሳሌ የሆነ ሰው ብድግ ብሎ ክርስቲያን ነኝ ስላለ ክርስቲያን ማለት አይደለም። ቅዱስ አትናቴዎስ እንደሚናገረው ኦኬ፣ በሰዎች እኛ የክርስቶስ እኛ አንገታችን ላይ መስቀል ያደረግን ሰዎች የክርስቶስ ተከታይ ስለሆነ ክርስቲያን እንባላለን። ለምሳሌ የሉተር ተከታዮች ምን ይባላሉ? ሉትራን ይባላሉ። ለምሳሌ የአሪዮስ ተከታዮች አሪያንስ ይባላሉ። የጆን ካልቪን ተከታዮች ካልቪኒስት ይባላሉ። አያችሁ፣ እኛ የክርስቶስ ተከታይ ነን። ስለዚህ ክርስቲያን ትክክለኛ ክርስቲያን የሚለው ዲፊኒሽን አፕላይ የሚያደርገው በጌታ ቤተክርስቲያን ውስጥ ላሉ ምዕመናን ላሉ አማኞች ነው አፕላይ የሚያደርገው እንጂ የሆኑ ግለሰቦች የሆኑ ግሩፖች ለጀመሩት እንተን ክርስቲያን የሚለው ተርሚኖሎጂ አፕላይ አያደርግም። ግን ክርስቲያን ነን ብለው ክሌም የሚያደርጉ በጣም ብዙ ዲኖሚኔሽኖች ዓለም ላይ ያሉ ብዙ ዲኖሚኔሽኖች ኢቭን በስላሴ የማያምኑ ኦንሊ ጂሰስ ዋነስ ጴንጤቆስታሎች እንደዛ ነው ክርስቲያን ነን ብለው ነው ክሌም የሚያደርጉት አይደሉም ግን። ስለዚህ ለምን በዛ ከተባለ ሰዎች መጽሐፍ ቅዱስን ለራሳቸው ለገዛ ፍቃድ ለገዛ አስተሳሰባቸው ስለሚያጣምሙ እያጣመሙም ደግሞ በዛ በተጣመመ ትምህርትና በተጣመመ አስተሳሰብ ደግሞ ብዙ ተከታዮችን ቀስ በቀስ እያፈሩ ስለሄዱ፣ ነገር ግን የጌታ ቤተክርስቲያን ጌታችን ኢየሱስ እንደተናገረው የገሃነም ደጆች አይችሏትም ብሎ ተናግሯል። የጌታ ቤተክርስቲያን እስከ ዓለም ፍጻሜ ከእናንተ ጋር ነኝ ብሏል። የኛ ጌታ እስከ ዓለም ፍጻሜ ከቤተክርስቲያን ጋር ይኖራል። ቤተክርስቲያንም ጌታ ዳግም እስኪመጣ ሙሽራዋ ክርስቶስ ኢየሱስ ኦኬ ቤተክርስቲያንን መጥቶ እስኪወስዳት ድረስ ቤተክርስቲያን ጸንታ ትቆያለች። ኦፍኮርስ ማዕበል ሊነሳ ይችላል። ምንፍቅና ሊበዛ ይችላል። ኦፍኮርስ ይበዛል። ምንፍቅና አለ። ኦፍኮርስ አለ። ቤተክርስቲያን ልትንገዳገድ ትችላል። ኦፍኮርስ ትንገዳገዳለች። ግን በፍጹም ራሷ ክርስቶስ ስለሆነ ከክርስቶስ ኢየሱስ ደግሞ ማንም ሊነጥቃት ሊወስዳት አይችልም እና ከዚህ አንጻር ነው የምንረዳው። እግዚአብሔር ያክብርልኝ። ዮሐዴ ወደ አንተ ልምጣ። ዮሐዴ አለ አለው አይሰማም? እስቲ አሁን መጣል ፐርፌክት ኦኬ እሺ ቃለ ሕይወት ያሰማልን ጋዴ ጸጋውን ያብዛልን እግዚአብሔር ይስጥልን። ኦኬ ወደ ሶስተኛ ጥያቄ ወደ እኔ ስናልፍ ለምን የተለያዩ ቨርዥን የመጽሐፍ ቅዱስ ቨርዥኖች ሆኑ ወይም ደግሞ በኦርቶዶክስ በካቶሊክ በፕሮቴስታንቶች ለምን ተለያዩ የሚል ጥያቄ ነው። ስለ መጽሐፍ ቅዱስ ሞር ልዩነቱ የሚመጣው በብሉይ ኪዳን ቀኖና ላይ ስለሆነ ሞር ቀኖና ላይ ነው ይሄ ጥያቄ። ልዩነቱ ብዙ ያለው የብሉይ ኪዳን መጻሕፍት ላይ ነው። አዲስ ኪዳን ከሞላ ጎደል ሁሉም አንድ አይነት ስለሆኑ ማለት ነው።
በብሉይ ኪዳን ላይ ያለው እንግዲህ ችግር ምንድነው ማለት ልዩነት የመጣው ከምን አንጻር ነው? እንደምናውቀው የመጽሐፍ ቅዱስ የብሉይ ኪዳን አብዛኞቹ መጽሐፍቶች የተጻፉት በሂብሩ ነው። መጀመሪያ አጻጻፋቸው ሂብሩ ነው። ግን ከ260 ከክርስቶስ ልደት በፊት እንግዲህ መጽሐፍቶቹ የሚያውቁ የአይሁዶች ራባይስ ወይም ደግሞ ሊቃውንት ከ12ቱ የአይሁዶች ወይም ደግሞ በአሁኑ ሰዓት ይሁዳ 10 ነገድ እና የኢየሩሳሌም 2 ነገድ ወይም የሰማሪያ 2 ነገድ እነዚህን ደምራ ከ12ቱ ነገዶች ሁለት አይሚን 6 ሊቃውንት ስኮላርስ ተመርጦ የሰባ ሊቃውንት ትራንስሌሽን ወይም ደግሞ ሂብሩን ኮምፕሊትሊ ወደ ምን ተተርጉሟል? ወደ ግሪክ ማለት ነው። ይሄ የተተረጎመው በፒቶሎሚ ዘሰከንድ ማለት ነው የነበረ ታላቅ መሪ ነው። ለትልቅ ላይብረሪ በሚሰራበት ሰዓት መጽሐፍ ቅዱስ ተተርጉሞ መቀመጥ አለበት ተብሎ ከሁሉም የአይሁድ ሊቃውንት እንግዲህ 72 ማለት ከ12ቱ ነገድ 6 ተመርጠው ማለት ነው 72 ሊቃውንት ይሄንን ሙሉ የብሉይ ኪዳን መጽሐፍ ተርጉሞ አስቀምጠውታል ማለት ነው። ይሄም አብዛኞቹ ሐዋርያት ክርስቶስም ሲጠቀሙት የነበረው ትራንስሌሽን ወይም ደግሞ በክርስቶስ ዘመን ሲጠቀሙበት የነበረው መጽሐፍ በብዛት ማለት ይቻላል የሴፕቲያጀንት ትራንስሌሽኖች ናቸው፣ ትርጉሞች ናቸው ሲጠቀሙባቸው የነበሩት ማለት ነው። እነዛ መጽሐፍትን ስንመለከታቸው ደግሞ አሁን እኛ ጋር ያሉ መጽሐፍቶችን የሚያካትቱ ናቸው። አሁን ፕሮቴስታንቱ ስፔሻሊ የማይቀበላቸው መጽሐፍትን ያካተቱ መጽሐፍቶች ናቸው ማለት ነው። ያካተቱ መጽሐፍቶች ናቸው እነ መጽሐፈ ሲራክን፣ ጥበብን፣ እነዚህን ማለት ነው እነ ጦቢትን መጽሐፍት ያካተቱ ናቸው የሴፕቱአጀንት ትራንስሌሽኖች ማለት ነው። እና በጊዜ ሂደት ወይም ደግሞ በሐዲስ ኪዳን መጽሐፍት እነዚህ በቤተ ክርስቲያን ታሪክ ውስጥ ወይም ደግሞ በቤተ ክርስቲያን ሕይወት ውስጥ እየተቀባበለ ወይም ደግሞ በቅብብሎች መጽሐፍቶቹ ተቀብሏቸው ቤተ ክርስቲያን ላይ ፕራክቲስ እየተደረጉ የሚቀበሏቸው መጽሐፍት ሆነው በሚወሰዱበት ሰዓት አንዳንዴ ምን ሬዝ ማድረግ ተጀመረ። የመናፍቃን ጽሑፎችም መጻፍ ጀመሩ። ወይም ደግሞ መናፍቃን ተነስተው መጽሐፍ ቅዱስ ብለው በቅዱሳኖቹ ስም በሐዋርያቶቹ ስም እየተነሱ መጽሐፍትን መጻፍ ጀመሩ ማለት ነው። ዞን መጽሐፍቶቹ መጻፍ ሲጀመር ቤተክርስቲያን ራሷን መጠበቅ ጀመረች። ኦኬ ትክክለው። የተጻፉ መጽሐፍቶች አሉ፣ በቤተክርስቲያን ሲነበቡ የነበሩ መጽሐፍቶች አሉ። ዘን ምን ተደረገ? በየአካባቢ ያሉ አብያተ ክርስቲያናት ሁሉ የደረሷቸውን መጽሐፍ ከመናፍቃን የመለየት ስራ ማለት ነው። ከመናፍቃን ጽሑፎች የመለየት ስራ ዘን አሁን ለምሳሌ በእኛና በግብጾች የተወሰነ የመጽሐፍት ልዩነት ሊኖር ይችላል። ኦኬ የ72 75 79 81 እንደዚህ አይነት ልዩነቶች ሊኖሩ ይችላል። የቁጥር መጽሐፍት ማለት ከምን አንጻር ነው? እሱ ከደረሷቸው መጽሐፍቶች አንጻር እጆቻቸው ከደረሱ እውነተኞች መጽሐፍት አንጻር እኛ ጋር የደረሱ ወይም ደግሞ እነሱ ጋር የደረሱ መጽሐፍት እውነተኛ የአምላካውያት መጽሐፍት የሆኑ እነዚህ ናቸው ብለው ይቀንናሉ። ከምን አንጻር ነው? ከመናፍቃን መጽሐፍት አንጻር፣ ከመናፍቃን ጽሑፎች አንጻር ማለት ነው። ስለዚህ እንዲያረጉ ይቀንኗቸው፣ ይለዩዋቸው ነበረ መጽሐፍቶቹን ማለት ነው። ልዩነቱ የሚመጣው ከምንድነው? መጽሐፍቶቹ እጆቻቸው ከደረሷቸው ከመድረሳቸውና ካለመድረስ አንጻር ነው። በእኛ በካቶሊክ በኦርቶዶክሳውያን ያለው የመጽሐፍት ልዩነት። በፕሮቴስታንቶች ግን ወደ 16ኛው ክፍለ ዘመን መጽሐፍቶቹ ራሱ በኪንግ ጄምስ ቨርዥን የ1611 መጽሐፍ ሙሉ እነዚህ መጽሐፍቶችን ያካተተ ነው። እንደው ሉተር ለብቻቸውን ለይቶ ዲትሮ ካኖኒካል ብሎ ለብቻቸው ለይቶ ቢያስቀምጣቸውም ከመጽሐፍ ቅዱስ አልወጡም ነበር፣ አላስወጣቸውም ነበር። በኋላ ላይ ነው በሪፎርሜሽን ሰዓት ከመጽሐፍ ቅዱስ ራሱ እያስወጣቸው የመጡት መጽሐፍቶቹ ማለት እንጂ as a part of the book ወይም ደግሞ እንደ መጽሐፍ ቅዱስ ከመጽሐፍ ቅዱስ ጋር አብረው ነበረ። ሁሉም መጽሐፍቶች ምን የሚሉት
የታተሙት የሚታተሙትም በፕሮቴስታንቶችም ጭምር ማለት ነው። ከዛ በኋላ ግን አንዳንድ የቅዱሳንን ምልጃ በሚያመለክቱ የመላእክትን እርዳታ እነዚህ አይነት ነገሮችን እንዳሏቸው ሲመለከቱ ሲጀመርም ለምን አይወጡም በሚል በራሳቸው ስልጣን ማስወጣት ጀመሩ ማለት ነው። ኦኬ ዘንድ 66 ብቻ ብለው ትምህርት ማስተማር ጀመሩ ማለት ነው። አሁን እንግዲህ በትልቁ መጻሕፍት ያለው በኦርቶዶክስ እና በካቶሊኮች ነው መጻሕፍቶቹ ማለት ነው። ግን ስቲል ይሄ ብቻ የሚለውን ትምህርት ግን በእኛ አይታወቅም ማለት ይሄ ብቻ ማለት 61 ብቻ 72 ብቻ 81 ብቻ የሚባል ትምህርት የለን። ኦኬ ምክንያቱም ዋናው የመጻሕፍቶቹ ዓላማ የእግዚአብሔርን እውነተኛውን ትምህርት በክርስቶስ የተገለጠውን ትክክለኛውን የመዳን ትምህርት እንድትይዝ ነው እንጂ የሆነ ሪትን ስክሪፕቸሩ ፊደል በፊደል ሸመደድ ካልሸመደድ ያዝ ካልያዝክ አይደለም። ዋናው ጉዳይ የመጻሕፍቶቹ መጻፍና የመልእክቶቹ መጻፍ ዋናው ዓላማ ምንድነው? የእግዚአብሔር ሐሳብ መግለጥ ነው አይደል? ኦኬ ነገረ እግዚአብሔርን መግለጥ፣ ነገረ ድህነትን መግለጥ፣ ነገረ ክርስቶስን መግለጥ፣ ነገረ ትንሣኤ ሙታንን መግለጥ። ዋናው መልእክቱ የመጻሕፍቶቹ መጻፍ ምንድነው? ዶግማቲክ የሆኑ በክርስቶስ የተገለጡ የመዳን ትምህርቶችን ማወቅና መረዳት ነው ማለት ነው። አሁን እንደው ግብፃዎች 79 ነው 81 አልያዙም። ስለዚህ ከድህነት ወጥተዋል አያስብላቸው። የመዳን ትምህርት በእነዛ መጻሕፍት ይዘው አግኝተውታል። የመዳኑን ትምህርት ማለት የመዳኑን ወንጌል አግኝተውታል፣ ይዘውታል ማለት ነው። ስለዚህ የቁጥሩ ጉዳይ ከድህነት ያስወጣቸዋል የሚያስብላቸው አይደለም ማለት ነው። ኦኬ ዋናው ትምህርቱ መገለጡ እንዲይዙ ስለሆነ እንደውም አባቶቻችን የሚናገሩት ነገር አለ። እንደው መጽሐፍ ቅዱስ አረማውያን መጥተው ለምሳሌ ሙስሊሞች መጥተው ከምድረ ገጽ መጽሐፍ ቅዱሱን በሙሉ ቢያጠፉት ቢያቃጥሉት ማለት ነው አይችሉም። ግን እንደው አቃጥለው ቢያጠፉት ዮሐንስ ወንጌል ብቻ ቢቀር ክርስትና ይጠፋል? አይጠፋም። በነገራችን ላይ አይጠፋም። አንድ የዮሐንስ ወንጌልን ይዘው ሙሉ መጽሐፍቶቹን መጻፍ ይቻላል ይላሉ። ሁለተኛ ደግሞ በዮሐንስ ወንጌል መሰረት ተደርጎ መሰረታዊ የክርስትና ትምህርቶችን መረዳት ማወቅ ስለሚቻል ማለት ነው። ዶግማውን ስለሚቻል ሲቀጥል ደግሞ ቤተክርስቲያን እነዚህ ሪትን ስክሪፕቸርስ ባልነበረበት ሰዓት ራሱ ስቲል ቤተክርስቲያን ኤግዚስት ታደርግ ነበረ ማለት ቤተክርስቲያን ምን ታደርግ ነበር? ኤግዚስት ታደርግ ነበረ። ምክንያቱም ተቀንኖ እንደዚህ መሰብሰብ የጀመረው እንዳልኳችሁ የመናፍቃን ጽሑፎች ሲመጡ እንጂ ይህን ያክል ብዛት መጽሐፍት እነዚህ ብቻ ያዙ የሚል ትምህርት ራሱ አልነበረም። እስከ 3ኛ 4ኛ ክፍለ ዘመን ድረስ ማለት ከዛ በፊት ቅዱስ ትውፊት አለ፣ መንፈስ ቅዱስም አለ። ከቤተ ክርስቲያን የማይጠፋ ዘላለም በቤተ ክርስቲያን የሚሰራ መንፈስ ቅዱስም አለ። መንፈስ ቅዱስ በቤተ ክርስቲያን ሕይወት ውስጥ ሁል ጊዜ የሚሰራ መንፈስ። ስለዚህ መንፈስ ቅዱስ ይጠብቃል፣ ትምህርቱን ይጠብቃል። በቤተ ክርስቲያን ታሪክ ደግሞ እየተላለፈ እስከ ዓለም ፍጻሜ ድረስ የሚጠብቀው ባይዘወይ መንፈስ ቅዱስም ጭምር ስለሆነ ማለት ነው። ከዚህ አንጻር ነው የመጽሐፍት ቀኖና የምንመለከታቸው ማለት ነው። እግዚአብሔር ያክብርልን። ይዋዴ ቃሎት ያሰማልን። ብሮስኪ ይሄ ቢብሊካል ካነን ይዋዴ በደንብ አብራርቶታል። ሂስትሪው ራሱ ባይተሰልፍ በጣም ብዙ ነገር መባል የሚችልበት አንድ ራሱን ችሎ አንድ ሙሉ ላይፍ ሴሽን ከዛም በላይ ሁላ ሊወራ የሚችልበት ቶፒክ ነው የመጽሐፍ ቅዱስ ቀኖና። የመጽሐፍ ቅዱስ ቀኖና እና እያንዳንዱ መጽሐፍ ራሱ ይሄ መጽሐፍ እዚህ ጋር ለምን አልተቀበሉትም፣ እዚህ ጋር ለምን አሉት፣ ይዋዴ ጠቅለል ያለውን ሐሳብ በደንብ አብራርቶታል። እናውራ ከተባለ በጣም ብዙ ሊወራበት የሚችል ነገር ነው ቢብሊካል ካነን። ኦኬ ኢቨን ሁላ ስንት መጽሐፍ የተጻፈበት ርዕስ ነው የመጽሐፍ ቅዱስ ቀኖና ስፔሻሊ በውጭው ዓለም ላይ እና ቃሎት ያሰማልን። ብሮስኪ በጣም ደስ በሚል ሁኔታ ነው ያብራራኸው። እሺ እስካሁን 6 ጥያቄ አድሬስ አድርገናል። ከአሁን በኋላ ያሉት ጥያቄዎች ብዙም ሰዓት የሚፈጁ አይደሉም፣ እውነት ለማውራት እስካሁን ያሉት ናቸው ሰዓት። ስለዚህ አጠር ባለመልኩ እናንተንም ብዙ ላለማሰልቸት ምናምን አሁን 6 ጥያቄ አድሬስ አድርገናል። እኔ 3 አድሬስ አድርጌያለሁ፣ ዮሐዴ 3 አድሬስ አድርጓል። እየተማራችሁ እንደሆነ ተስፋ እናደርጋለን። ስለዚህ ወደሚቀጥለው ጥያቄ እንሄዳለን ማለት ነው ጋይስ። አጠር ባለመልኩ ካሁን በኋላ ብዙ እንትን አንለው፣ አጠር ባለመልኩ። እሺ ቀጣይ ጥያቄ ምን መሰላችሁ? እህታችን የጠየቀችው ጥያቄ ኢዝ ሳልቬሽን ባይ ፌዝ ኦር አውር ጉድ ዲድ፣ ድህነት በእምነት ነው ወይስ በመልካም ስራ የሚል ነገር
አጠር ባለ መልኩ ምንድነው መጽሐፍ ቅዱሳችን ድህነትን ሲያስቀምጠው በሶስት ፌዝ ያስቀምጣል። በደንብ ቅድመታችንን ታች ስላየዋት ማለት ነው። ድህነትን በሶስት ፌዝ ያስቀምጣል። ምንድነው? የመጀመሪያው ጌታችን ኢየሱስ ክርስቶስ በማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ያመነ የተጠመቀም ይድናል አለ። ይሄ ማለት ወደ ህብረቱ የምንጨምርበት። ጌታ ምን አለ? የሚድነው ማን ነው ብለን ጌታ የምንጠይቀው ያመነ የተጠመቀ። ስለዚህ ሰው ክርስቲያን ተብሎ ለመጠራት መጀመሪያ ምን ማድረግ አለበት? አምኖ መጠመቅ። ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ 2 ቁጥር 8 ላይ ጸጋው በእምነት አድኗቸዋል ከራሳችሁ አይደለም ወይ ደግሞ በስራ አይደለም ብሎ ተናግሯል። ስለዚህ ኢኒሻል ሳልቬሽን የምንለው ነገር አለ። በቤተክርስቲያናችን ትምህርት ድነናል፣ እየዳንን ነው፣ እንድናለን ነው። እንዳይረሳ ድነናል፣ እየዳንን ነው፣ እንድናለን። ድነናል የምንለው ከምን አንጻር ነው? መጽሐፍ ቅዱሳዊ ትምህርት ስለሆነ ድነናል የምንለው ከምን አንጻር ነው ከተባለ ክርስቲያን የሆንበት ማለት ነው። ይሄ በጸጋው ነው። ክርስቲያን እንዴት ነው የሆነው ከተባለ በጸጋው ነው። አምነን በክርስቶስ ኢየሱስ አምነን ተጠምቀን እንድናለን። ምን ክርስቲያን እንሆናለን። አምነን ጌታ እንዳለው ማለት ነው። ያመነ የተጠመቀ ይድናል እንዳለው አምነን ተጠምቀን ምን እንሆናለን? ክርስቲያን እንሆናለን። ነገር ግን አሁን ብዙ ሰዎች ክርስትናው ጋር እዚህ ጋር የተለያየ ድብልቅልቅ ያለ ትምህርት የሚያመጡት። ሰው ክርስቲያን ስለሆነ ድነት አበቃ ማለት አይደለም፣ ወይ ደግሞ ሳልቬሽን አቴን ተደረገ ማለት አይደለም። ሰው ክርስቲያን ከሆነ በኋላ ደግሞ ሩጫ አለበት። ጌታችን ኢየሱስ በማቴዎስ ወንጌል ምዕራፍ 24 ቁጥር 13 ላይ ምን አለ? እስከ መጨረሻ የሚጸና እርሱ ይድናል አለ። ስለዚህ ክርስቲያን መሆን ብቻ አይደለም። ክርስቲያን ከሆነ በኋላ አምነን ተጠምቀን በቤተክርስቲያን ከተጨመርን በኋላ ክርስቲያን ከሆነ በኋላ ምን ማለት አለብን? መጽናት አለብን፣ መጋደል አለብን። ይህን ምን ላይ እናገኘዋለን ከተባለ ስለ ተጋድሎ ደግሞ የሉቃስ ወንጌል ምዕራፍ 9 ላይ አንድ ሰው መጣና ጌታችን ኢየሱስ ክርስቶስን ጠየቀው። የሉቃስ ወንጌል ምዕራፍ 9 ላይ የሚድኑ ጥቂቶች ናቸውን ብሎ ጠየቀው። የሚድኑ ጥቂቶች ናቸውን ብሎ ሲጠይቀው ጌታ ምን አለ? በጠበበው በር ለመግባት ተጋደሉ እላቸዋለሁና ብዙዎች ሊገቡ ይፈልጋሉ፣ ነገር ግን አይችሉም ማለት። አያችሁ፣ ሰው ክርስቲያን ከሆነ በኋላ በምን መልኩ በምን አይነት ህይወት መመላለስ አለበት ከተባለ በቅድስና ህይወት፣ እግዚአብሔርን ደስ በሚያሰኝ ህይወት፣ በንስሐ ህይወት መመላለስ አለበት። የጌታን ስጋና ደም እየተቀበለ ክርስቶስን ወደ መምሰል ህይወት። ጥሪያችን ራሱ ምንድነው? ክርስቶስን ወደ መምሰል ነው ጥሪያችን ራሱ። ስለዚህ ጌታ ምን አለ? የሚድኑ ጥቂቶች ናቸውን ተብሎ ሲጠየቅ የሚድኑ ጥቂቶች ናቸውን ተብሎ ጌታችን ኢየሱስ ሲጠይቅ በአንደበቱ ምን አለ? በጠበበው በር ለመግባት ተጋደሉ። ተጋድሎ ያስፈልጋል። አያችሁ፣ የጠበበው በር የተባለው ምንድነው ከተባለ ማቴዎስ ወንጌል ምዕራፍ 7 ላይ ብትመለከቱ ጌታ ራሱ በአንደበቱ ምን አለ? ወደ ህይወት የሚወስደው መንገድ እጅግ የጠበበ የሚያገኙትም ጥቂቶች ናቸው። ወደ ጥፋት የሚወስደው መንገድ ግን እጅግ ሰፊ ነው አለ ጌታ። ስለዚህ በጠበበው በር ለመግባት ተጋደሉ ሲባል ወደ ዘላለም ህይወት ለመግባት የእግዚአብሔርን መንግስት አቴን ለማድረግ የእግዚአብሔርን መንግስት ለመውረስ ምን አለ? ተጋደሉ። ስለዚህ ክርስቲያን መጋደል ያስፈልጓል። ለዛ ነው ራሱ ጳውሎስ ጸጋው በእምነት አድኗቸዋል ብሎ የተናገረው። ጳውሎስ ምን አለ? ፊልጵስዩስ ላሉ ለክርስቲያኖች ለዳኑ ክርስቲያኖች ምን አላቸው? ፊልጵስዩስ መልእክት ምዕራፍ 2 ቁጥር 12 ላይ መዳናችሁን ድነዋል። ኦልሬዲ ክርስቲያን ናቸው። በክርስቶስ ኢየሱስ ያመኑ አምነው ተጠምቀው ክርስቲያን የተባሉ ናቸው። ነገር ግን ምን አላቸው ጳውሎስ መልእክት ሲጽፍላቸው? መዳናችሁን በፍርሃትና በመንቀጥቀጥ ፈጽሙ አላቸው። ጸጋው በእምነት አድኗቸዋል ብሎ ነበር እኮ ጳውሎስ። ነገር ግን ሰው ክርስቲያን ከሆነ በኋላ ኢኒሻል ሳልቬሽን የሚባለውን ማለት ነው ድነናል ብለን የምንናገርለትን ያንን ድነት ከፈጸመ በኋላ ግን መዳናችን ምን ማድረግ አለብን? በፍርሃትና በመንቀጥቀጥ መፈጸም አለብን። ቅዱስ ጳውሎስ እንዳለ። ስለዚህ ድነት መቼ ፋይናላይዝ የሚደረገው ከተባለ የጌታን ቃል ስንሰማ ምን የሚለውን ቃል ማቴዎስ ወንጌል ምዕራፍ 25 ላይ እናንተ የአባቴ ብሩካን ዓለም ከተፈጠረ ጀምሮ ወደ ተዘጋጀላችሁ ወደ እግዚአብሔር መንግስት ግቡ የሚለውን ቃል ሰው ሲሰማ ድነት ይፈጸማል። ስለዚህ አሁን እዚህ ገፍት ላይ እኔ አንተሽ ይዋሃድ አለ ክርስቲያኖች ነን፣ አምነን ተጠምቀን የዳንን ክርስቲያኖች ነን። ድነናል ተብለን ብንጠይቅ አዎ ድነናል። መልሳችን ግን ምንድነው? ድነናል ብቻ አንዘጋም። ድነናል እየዳንን ነው። ምን ማለት ነው እየዳንን ነው? ዕለት ዕለት ሩጫ ላይ ነን። ዕለት ዕለት ቅዱስ ጳውሎስ በመፍራትና በመንቀጥቀጥ ድነታችሁን ፈጽሙ እንዳለው እኛም የጳውሎስን ትእዛዝ በማክበር ዕለት ዕለት ድነታችንን ለመፈጸም እንሞክራለን፣ እንጥራለን። ኦኬ። ስለዚህ ድነት ግን ፋይናላይዝ የሚደረገው ኦኬ
የጌታን ያንን የህይወት ቃል የሚባለውን እናንተ አባቴ ብሩካን ዓለም ከተፈጠረ ጀምሮ ወደ ተዘጋጀላችሁ ወደ እግዚአብሔር መንግስት ግቡ የሚለውን ቃል ስንሰማ ነው። ስለዚህ ድነት ቅጽበታዊ አይደለም። የክርስትናው የመጽሐፍ ቅዱስን ትምህርት ድነት ቅጽበታዊ አይደለም። ድነት ፕሮሰስ ነው። ሰው ክርስቲያን ከሆነ በኋላ በቅድስና በተጋድሎ ህይወት መመላለስ አለበት። ስለዚህ አንቺ ያልሽውን ጥያቄ ባጭሩ ለመመለስ ምንድነው ድነት በእምነት ነው ወይስ ስለሚለው ሰው ኢኒሻሊ ወደ ቤተክርስቲያን የሚጨመረው ዳነ የሚባለው አምኖ ሲጠመቅ ነው። ነገር ግን የመጨረሻውን ድነት ደግሞ ድነቱን ለመፈጸም ደግሞ መልካም ስራ ያስፈልጋል። ለምን ጌታችን ኢየሱስ ምን አለ? ዮሐንስ ወንጌል ምዕራፍ 15 ላይ መልካም ፍሬ የማያፈራ ዛፍ አባቴ ይቆርጠዋል። መልካም ፍሬ የማያፈራ ከሆነ ይቆረጣል። ለዛም ነው ጌታ ዳግም ለፍርድ ሲመጣ ማቴዎስ ወንጌል ምዕራፍ 25 ላይ ብትመለከቺ ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል የሚላቸው በቀኝ በኩል ያሉትን ወደ እግዚአብሔር መንግስት የሚገቡትን ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል፣ ታስሬ ጠይቃችሁኛል፣ ታርዤ አልብሳችሁኛል ብሎ የሚናገረው ለምንድን ነው ከተባለ መልካም ስራ ለድነት ስለሚያስፈልግ ነው። ኦኬ መልካም ስራ ለድነት ስለሚያስፈልግ ነውና ከዚህ አንፃር ነው ሰው አምኖ ከዳነ በኋላ አምኖ ተጠምቆ ከዳነ በኋላ በመልካም ስራ በቅድስና ህይወት በንስሐ ህይወት መመላለስ አለበት። ድነት ፍጻሜ የሚያገኘው ቅድም በተባለው መልኩ ነው። ስለዚህ ባጭሩ ይሄን ለማለት ያክል ነው። እግዚአብሔር ያክብርልኝ። ዮሐዴ ወደ አንተ ልምጣ። ቃለ ሕይወት ያሰማል፣ ጸጋውን ያብዛል። ጋድሻ ጥሩና አጠር መጠን ያለ መልስ። በቃ አሁን አጠር እያደረግን እንደዚሁ እንሄዳለን ማለት ነው። አራተኛ ጥያቄ ከእስራኤል ቤቶች ከጠፉ በጎች በቀር አልተላኩም ለምን አለ ክርስቶስ? ለዓለም ከሆነ የመጣው የሚል ሐሳብ ነው። በአጭሩ ክርስቶስ ለዓለም እንደመጣ ማስረጃው ራሱ ክርስቶስ ነው። ዮሐንስ ወንጌል ምዕራፍ 3 ከቁጥር 16 ጀምሮ ስንመለከት ያው ሙሴ በዓላማ ላይ እባቡን እንደሰቀለ የሰው ልጅ የሚሰቀል ዘንድ ይገባዋል ካለ በኋላ ዓለም በልጁ እንዲድን እንጂ እንዳይጠፋ እግዚአብሔር አንድያ ልጁ እስኪሰጥ ድረስ ዓለሙን እንዲሁ ወዷልና በልጁ የሚያምን አይፈረድበትም፣ በልጁ የማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ይላል። ስለዚህ ክርስቶስ ወደ ዓለም መጣ፣ ዓለምንም ሊያድን ነው የሚሰቀለው። ስለዚህ እግዚአብሔር አንድያ ልጁ የላከው ዓለሙን እንዲሁ ስለወደደ ነው። እስራኤልን ሳይሆን ዓለምን ሁሉ ስለወደደ አንድያ ልጁ ሰጥቶታል ማለት ነው። ታዲያ ክርስቶስ ከእስራኤል ቤት ከጠፉት በጎች በቀር አልተላኩም ለምን አለ የሚለውን በሁለት መንገድ መመልከት እንችላለን። የመጀመሪያው ምንድነው? መዳን ወይም ደግሞ ትምህርት ሁልጊዜ የሚጀምረው ከእስራኤል ነው። ከእስራኤል ወይም ከአይሁዳውያን ነው የሚጀምረው ትምህርት። መዳኑን ወይም ደግሞ ስብከቱንም ትምህርቱንም የሚጀምረው ከእስራኤል ቤት ነው የሚለውን ለማጠየቅ ነው። ከዛ በኋላ ወደ አሕዛብ ደግሞ ተወጥቶ ተሰብኮ ከእስራኤል በኋላ ነው ወደ ዓለም ራሱ የሚሰራጩ። ስለዛ ነው ክርስቶስ ሐዋርያቶቹን ከኢየሩሳሌም አትውጡ ይላቸዋል፣ አስቀድሞ ማለት ነው። በኢየሩሳሌም ቆዩ የሚላቸው ምንድነው? ወደ ዓለም የሚላኩበት ጊዜ አለ፣ የሚልክባቸው ጊዜ ስላለ ማለት ነው። ከዛ አንጻር እንዲህ ብሎ ተናግረዋል። ይህንን ማስረጃ ወይም ደግሞ በጥቅስ ለማየት ያክል ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ሮሜ ምዕራፍ 1 ከቁጥር 16 ላይ ምን ብሎ ይናገራል? በወንጌል አላፍርምና አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነውና ይላል። አስቀድሞ ለማን ነው? ለአይሁዳዊ ነው። ከዛ በኋላ ነው ለግሪክ ሰው ወይም ደግሞ ከአይሁድ ተነስቶ ወደ ማያምኑ ወደ አሕዛብ የሚሄደው መዳኑም ስብከቱም ወንጌሉ ከአይሁድ ጀምሮ ወደ አሕዛብ ነው የሚሄደው። ከዛ አንጻር ምን ብሏታል? ከእስራኤል ቤት ከጠፉት በጎች አንጻር ብሏታል ክርስቶስ። ሌላው ሐዋርያት ሥራ ምዕራፍ 13 ከቁጥር 46 ላይ ያለውን ኃይለ ቃል ሐዋርያ ቅዱስ ጳውሎስ የተናገረውን ምን ብሎ ይናገራል? ሐዋርያት ሥራ ምዕራፍ 13 ከቁጥር 46 ላይ ጳውሎስና በርናባስም ገልጠው የእግዚአብሔር ቃል አስቀድሞ ለእናንተ ይነገር ዘንድ ያስፈልጋል ይላል። አስቀድሞ ለእናንተ የሚለው ለአይሁዳውያን ማለት ነው። ከገፋችሁትና የዘላለም ሕይወት እንዳይገባችሁ በራሳችሁ ከፈረዳችሁ ግን እነሆ ወደ አሕዛብ ደግሞ ዘወር እንላለን ይላል። አስቀድሞ ለአይሁዳዊ ከዛ ለግሪክ ሰው ማለት ከዚህ አንጻር ማለት ለሚያምኑ እግዚአብሔርን ለሚቀበሉ ሰዎች ማለት ነው። እንግዲህ ያቺ ሴት ከነዓናዊት ሴት ነች። ከነዓናውያን ማለት ደግሞ ጣዖት አምላኪዎች ናቸው።
ኦኬ ጣዖት አምላኪዎች ናቸው። ለዛ ነው ክርስቶስ አስቀድሞ እግዚአብሔርን ለሚቀበሉ ሰዎች ነው መዳን የሚሰጠው ነው ዋናው ሐሳቡ ማለት። ከዛ በኋላ ደግሞ ለአሕዛብ ወንጌልን ይሰበካቸዋል፣ ሲያምኑ ደግሞ መዳን ይሰጣቸዋል ማለት ነው። ዋናው ይሄ ነው። ከማመን ጋር ነው የሚገናኘው ሁለቱም። አሁን ሁለተኛ የምናነሳው ሐሳብ ሳታምኚ መዳን አይሰጥም የሚለውን ሐሳብ ነው የሚያስረዳው። ይሄንን እስራኤል የሚለው ራሱ ቃሉን ስንመለከት በእግዚአብሔር የሚያምንና እግዚአብሔርን የሚቀበል ሕዝብ ማለት ነው። የአብርሃም ዘር ማለት ነው። የአብርሃም ዘር ሲባል ግን በስጋ ሳይሆን አብርሃምን በእምነት የሚመስለው ማለት ነው። ይሄ ሐዋርያ ቅዱስ ጳውሎስ ራሱ በሮሜ መልእክቱ ምዕራፍ 9 ከቁጥር 5 ጀምሮ እንዲህ ብሎ ይናገራል። እንግዲህ ስለ እስራኤላውያን እየተናገረ ይመጣል። ከቁጥር 1 ጀምሮ እንግዲህ ለእስራኤላውያን ብዙ ነገሮች ተሰጥቷቸው ነበረ። የመቅደሱ ስርዓት ኦኬ አባቶች ሁሉ ለነሱ ተሰጥቷቸው ነበረ። ከእነርሱም ነው ክርስቶስ በስጋ የመጣው ይላል። ከእስራኤላውያን ክርስቶስ በስጋ መጥቷል ይልና ነገር ግን ክርስቶስ ከእስራኤላውያን በስጋ ስለመጣ ሁሉም እስራኤላውያን ናቸው የዘላለም ሕይወት ይቀበላሉ ማለት ግን አይደለም። እንደ ተስፋው ቃል ለሚቀበሉት ነው እንጂ ብሎ ይናገራል። ባጭሩ ላንብባል። ምን ይላል? ከቁጥር 6 ሮሜ ምዕራፍ 9 ከቁጥር 6 ጀምሮ ነገር ግን የእግዚአብሔር ቃል የተሻረ አይደለም ይላል። እንግዲህ ለአብርሃም ቃል ኪዳን ገብቶለታል። አሕዛብ በዘር ይባረካሉ፣ ያም በይስሐቅ ዘር ይጠራልሃል ተብሎ እንደተናገረው ማለት ነው። ስለዚህ እንዲህ ብሎ በዘርህ ተብሎ ለአብርሃም ተነግሮት ነበር። አብርሃም እንደው እግዚአብሔር አሁን ወይም ደግሞ የመዳኑ ለአሕዛብም ይገባቸዋል ሲል እግዚአብሔር እንደው የገባውን አስቀድሞ የገባውን ቃል ኪዳን እየሻረው ነው አይደለም። የእግዚአብሔር ቃል እየተሻረ አይደለም። ታዲያ ምንድነው? ለምንድነው በዘርህ ተብሎ ለአብርሃም በዘሩ ከተነገረለት ለምን አሕዛብ የአብርሃም ዘር ሳይሆኑ እንዴት መዳኑ ይገባቸዋል የሚለውን ሲያብራራ ምን አለ? የእግዚአብሔር ቃል የተሻረ አይደለም። እነዚህ ከእስራኤል የሚወለዱ ሁሉ እስራኤል አይደሉምና ከእስራኤል ስለተወለዱ በስጋ እስራኤላውያን ናቸው ማለት አይደለም ማለት። እንግዲህ ሐዋርያ ቅዱስ ጳውሎስ የአብርሃምም ዘር ስለሆኑ ሁላቸው ልጆቹ አይደሉም ይላል። በስጋ ከአብርሃም ስለተወለደ የአብርሃም ዘር ተብሎ ይጠራል ማለት አይደለም በመወለድ ደረጃ። ምክንያቱም ከአብርሃም በስጋ የተወለደ ማን አለ? እስማኤል የሚባል አለ አይደል? እስማኤል አሁን የእግዚአብሔር ሕዝብ ተብሎ ይጠራል አይጠራም? በስጋ በመወለድ ደረጃ አይደለም፣ የተስፋውን ቃል በመቀበል ደረጃ ነው። ስለዚህ ምን አለ? በይስሐቅ ዘር ይጠራልሃል ተባለ። ቁጥር 8 ይህም የተስፋ ቃል ልጆች ዘር ሆነው ይቆጠራሉ እንጂ የተስፋውን ቃል ለሚቀበሉት እንጂ እንደው በስጋ ለሚወለዱት ሁሉ የእግዚአብሔር ልጆች አይደሉም ማለት ነው ይላል ባጭሩ። ስለዚህ እቺ ከነዓናዊ ሴት ከእስራኤል ከጠፉት በቀር አልተላኩም ብሎ ሲናገር ክርስቶስ ለሚያምኑ ትክክል የአብርሃምን አምላክ የሆንኩትን እኔ ለሚቀበሉት ነው እንጂ የመጣሁት ለማይቀበል መዳን አይሰጠውም ነው። ያንን ማረጋገጥ የምንችለው በምንድን ነው? እዛው ዝቅ ብለን ክርስቶስ የሴትዮዋ እምነት የልጆች እንጀራ ለውሾች መስጠት አይገባም ብሎ ሲናገራት ምንድን ነው የምትለው? ውሾቹም እኮ የልጆች ፍርፋሪ ይበላሉ ብላ ስትናገር አንቺ ሴት ምንሽን አድኖሻል ነው የሚላት? እምነትሽ አድኖሻል። እምነቷ ታላቅ ስለሆነ በእምነቷ ልጇ ስትፈወስ እንመለከታለን። ክርስቶስ ምን እያላት ነው? በእኔ ለሚያምኑ በተስፋው ቃል ትክክለኛ አሕዛብ የሚባረኩበት የአብርሃም ዘር የሆነው ክርስቶስ በእሱ ለሚያምኑ ነው መዳን የሚሰጠው እንጂ ለማያምኑ አይሰጠውም እያላት ነበረ። ስለዚህ ስታምን ወዲያውኑ ግን ምን አለ? ልጅቷ ስትፈወስ እንመለከታለን ማለት ነው። ከዚህ አንጻር የሚታይ ነው። ቃሎት ያሰማልን። ዋዲ በጣም ጥሩ ማብራሪያ ነው። ጥሩ ማብራሪያ ነው። ከምን አንጻር ጌታችን ኢየሱስን ቃል በቃል ስታናገረው ከነበረችው ሴት ማይንድ ሴትና ከእርሷ መረዳት አንጻር ጌታችን ይህን ነገር እንደተናገረ የዋዴ ደስ በሚል ሁኔታ አብራርቶልናል። አሁን 8 ጥያቄ መልሰናል። እንግዲህ ጋይስ እንደ እግዚአብሔር ፈቃድ አሁን ከዚህ በኋላ የቀሩት አጠር ያሉ ናቸው። ሳንጨርሳቸው ዞሮ 12 ጥያቄ ስለሆነ እኔ 2 ጥያቄ አድሬስ አደርጋለሁ አጠር ባለ መልኩ። ከዚህ በኋላ ያለው እኔ እርግጠኛ ነኝ 2 ደቂቃ ራሱ አይፈጅብኝ። አጠር ባለ መልኩ ጥያቄዎቹን አድሬስ እናደርጋለን። ሐሳቦቹን በደንብ እየያዛችሁ እንደሆነ ተስፋ እናደርጋለን። እንደ እግዚአብሔር ፈቃድ ታብታብ 1 ሚሊዮን ገብተናል ምናምን። ይመቻችሁ እናንተ ምርጦች ትላለህ። እሺ ወደሚቀጥለው ጥያቄ እንሂድ። አጠር ባለ መልኩ ከዚህ በኋላ ያሉት እንኳን ብዙም ሰዓት የሚፈጁ አይደለም እውነት ለማውራት። እሺ
ቀጣይ የተጠየቀው ጥያቄ ምንድነው? እሺ ኢየሱስ ለሁሉም ከሞተ ሁሉም ሰው ለምን አይድንም ነው የሚለው። ኢየሱስ ያው መጽሐፍ ቅዱሳችን አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 14 ላይ እንደዚህ ብሎ ይናገራል። እኛም አይተናል አባትም ልጁን የዓለም መድኃኒት ሊሆን እንደላከው እንመሰክራለን ይላል። ኦፍ ኮርስ ጌታችን ኢየሱስ በቤተክርስቲያናችን ምን ተብሎ ይጠራል? መድኃኒ ዓለም፣ የዓለም መድኃኒት። መጽሐፍ ቅዱስ ምን ይላል? አባትም ልጁን የዓለም መድኃኒት ሊሆን እንደላከው ይላል። ስለዚህ ጌታችን ኢየሱስ ክርስቶስ ለሁሉም ነው የሞተው። አዎ መጽሐፍ ቅዱስ አንዱ ለሁሉ ሞተ፣ አንዱ ስለ ሁሉ ሞተ ይላል መጽሐፍ ቅዱስ። ኦኬ እግዚአብሔር ለሰው ልጆች በሙሉ ነው። የዋዴ ቀደም እንደነገራችሁ ያለው ፍቅር ለሰው ልጅ በሙሉ ነው። ስለዚህ ጌታችን ኢየሱስ ክርስቶስ ሲመጣ ለማን ነው የሞተው? ለሁሉም ነው የሞተው። ጌታችን ኢየሱስ ክርስቶስ መጽሐፍ ቅዱስ ምን ይሏል? መድኃኒት፣ የህይወት መድኃኒት ይሏል። ኦኬ የዘላለም ህይወት ብሎ ይጠራዋል። አሁን ጥያቄው ምንድነው? ክርስቶስ ለሁሉም ነው የሞተው? አዎ ለሁሉም ነው የሞተው። ክርስቶስ መድኃኒት ነው? አዎ መድኃኒት ነው። ነገር ግን መድኃኒቱን የሚያገኙት ምን አይነት ሰዎች ናቸው ነው ጥያቄው። ቀለል ባለ ምሳሌ ያስረዳችሁ። ለምሳሌ ፋርማሲ፣ ሁላችንም ያለንበት ሰፈር ፋርማሲ አለ። ፋርማሲ ውስጥ ለምሳሌ መድኃኒት አለ። ፋርማሲ ውስጥ መድኃኒት ስለተቀመጠ ባይ ዲፎልት ያ መድኃኒት እኔ ላይ ይሰራል ማለት ነው? አይደለም። ያ መድኃኒት እኔ ላይ እንዲሰራ ኦር ያ መድኃኒት እኔ ላይ አፕላይ እንዲያደርግ ምን ማድረግ አለብኝ? ፋርማሲ ሄጄ መድኃኒቱን ገዝቼ አይደል መዋጥ አለብኝ መፈወስ ስፈልግ። ስለዚህ እኛ በሽተኞች ነበርን፣ ሙታን ነበርን። ቅዱስ ጳውሎስ እንደሚናገር ሙታን ነበርን። በበደላችን ሙታን በነበርንበት ሰዓት ላይ የዓለም መድኃኒት የሆነው ክርስቶስ መጣ። ኦኬ ክርስቶስ ስለ ሁሉም ሞተ። ስለዚህ ያንን መድኃኒት ግን መቀበል አለብን። ስለዚህ የሚድኑት ምን አይነት ሰዎች ናቸው? ክርስቶስ ለሁሉም ሞቷል። አዎ ሞቷል። የሚድኑት ምን አይነት ሰዎች ናቸው ከተባለ በዚህ በተሰቀለው ኦኬ በሞተው በተሰቀለው ከሙታንም በተነሳው ወደ ሰማያትም ባረገው ዳግመኛም በሚመጣው በክርስቶስ ኢየሱስ ማመን አለባቸው። ለዛ ነው ጌታችን ኢየሱስ ክርስቶስ ያመነ የተጠመቀም ይድናል ያለው። ስለዚህ ማመን አለባቸው፣ በስራው ማመን አለባቸው፣ በእርሱ ማመን አለባቸው። ስለዚህ አምኖ መጠመቅ አለባቸው። ስለዚህ ለመዳን ክርስቶስ ለሁሉም ስለሞተ ባይ ዲፎልት ሁሉም ሰው ይድናል ሳይሆን ክርስቶስ መድኃኒትነቱን ኦር የቤዛነቱን ስራ ሰርቷል። ያን የቤዛነት ስራ ግን ሄደን አምነን ኦኬ ተጠምቀን የክርስቶስን ህይወት የሆነውን የክርስቶስ ስጋና ደም እየተቀበልን መኖር ደግሞ የኛ ድርሻ ነው። ስለዚህ አጠር ባለ መልኩ ይሄንን ነው። ክርስቶስ ለሁሉም ሞቷል። አዎ የዓለም መድኃኒት ነው። አዎ ነገር ግን መድኃኒቱን ደግሞ ወይ ደግሞ የሚድኑ ሰዎች ያንን መድኃኒት ሄደው የሚበሉ የሚጠጡ በዛ መድኃኒት የሚያምኑ ኦኬ። ስለዚህ አጠር ባለ መልኩ በዚህ መልኩ ነው የምንረዳው። ጨርሻለሁ። ዋዲ ቀጥል አንተ። አጭርና ግልጽ ብሏል ቀለሜ። አጭርና ግልጽ ኦኬ። እሺ ከዛ ቀጣዩ ምንድነው? ወደ አምላኬ ወደ አምላካችሁ ወደ አባቴ ወደ አባታችሁ የሚለው እንዴት ነው የሚታየው የሚል ነው። እሺ ወደ አምላኬ ወደ አምላካችሁ ያለው ዮሐንስ ወንጌል ምዕራፍ 20 ላይ ከቁጥር 17 ላይ ነው። እንግዲህ ክርስቶስ ለምንድነው እንደዚህ ብሎ የተናገረው? በትንሳኤ ሰዓት ነው። እንግዲህ ከትንሳኤ በኋላ ስላለው ነገር ነው እየተናገረ ያለው ማለት ከተነሳ በኋላ ማለት ነው። ኢሚዲየትሊ ለማርያም መግደላዊት የሚናገርበት ሰዓት ነው። ከዚህ ምንድነው የምንማረው? ክርስቶስ አስቀድሞ የተዋሃደውን ስጋ ከድንግል ማርያም የነሳው ስጋና ነፍስን በመቃብር ጥሎ ተነሳ የሚሉ መናፍቃን እንዳይነሱ ከምንፍቅና ሲዘጋ ያንን ስጋ ወይም ደግሞ ከድንግል ማርያም የነሳውን የፍጡርን ስጋ መንሳቱን ወይም ደግሞ ይዞ መነሳቱን ለማጠየቅ ምን ብሎታል? ወደ አምላኬ ወደ አምላካችሁ ብሏል። ቀጥሎ ግን ይህ ብቻ አይደለም፣ ወደ አባቴ ወደ አባታችሁ ነው የሚለው። ወደ አምላኬ ወደ አምላካችሁ ለምን አለ? ለምን ወደ አምላካችን ለምን አላለም? ኦኬ ወደ አባታችን ለምን አላለም? ምክንያቱ ለክርስቶስ የያዘው ስጋ ኦኬ አብ አምላኩ ነው ሲባልና አብ አባቱ ነው ሲባል ልዩነት ስላለው ነው። ምክንያቱ የክርስቶስ ስጋ ሩቅ ብእሲ ብቻ አይደለም፣ ወይም ስጋ ብቻ ወይም ደግሞ አይደለም፣ መለኮት የተዋሃደው ስጋና ነፍስ ስለሆነ ከሱ ከኛ አምላክነት የአብ ሲለየው ምን አለ? ወደ አምላኬ ወደ አምላካችሁ ብሎታል። ኦኬ የሱ የሩቅ ብእሲ ስጋ ብቻ አይደለም፣ የመለኮትም ስጋ ስለሆነ ወይም ደግሞ የቃል የተዋሃደው ስጋ ስለሆነ። ቀጥሎም ወደ አባቴ ወደ አባታችሁ ብሏል። ኦፍ ኮርስ አብ ለኛም አባታችን ነው፣ ለክርስቶስም አባቱ ነው። ግን ለክርስቶስ አባት ሲባልና ለኛ አባት ሲባል አንድ አይደለም። ምክንያቱም ለወልድ ባህሪያዊ የባህሪ አባቱ ነው፣ የባህሪ አባቱ ነው። ለኛ ደግሞ የጸጋ አባትነት ነው ማለት ነው። የጸጋ አባትነት ስለሆነ ምን ይላል?
ወደ አባቴ ወደ አባታችሁ ብሎ ይለየዋል ማለት ነው። እዛው ዝቅ ብለን ባይዘው የክርስቶስን አምላክነት እዛው ይመሰክራል ሐዋርያው ቶማስ ማለት ነው። ክርስቶስ አምላክ መሆኑ እዛው ቁጥር 27 ዝቅ ብለን ስንመለከት ምን ብሎ ይናገራል? ቶማስ እንግዲህ ከሰዱቃውያን ወገን ስለሆነ አመጣጡ ሰዱቃውያን ማለት እንግዲህ ከብሉይ ኪዳን መጻሕፍት ፔንታቶክ ብቻ የሚቀበሉ ማለት ነው። ቅድም ካልናቸው የአይሁድ ሴክቶች መካከል እንግዲህ ሰዱቃውያን አሉ፣ ኢሴናውያን የሚባሉ አሉ እና ደግሞ ፈሪሳውያን የሚባሉ አሉ። እነዚህ ሰዱቃውያን አምስቱ ፔንታቶክ ብቻ ስለሚቀበሉ ትንሣኤ ሙታን የሚባል ራሱ አይቀበሉም እና ቶማስ የክርስቶስን መነሳት ስጋውን ይዞ መነሳት ለማመን ስለከበደው ምን ይላል? ጣትህን አስገባ፣ ይኸው የተቸነከረው የተወጋው ጎኔ እና እኔ እንደሆንኩ እመን ይለዋል። ልክ ዳሶ ሲመለከት ክርስቶስ እንደሆነ አየ፣ አመነ፣ ጌታዬ አምላኬም ብሎ መለሰለት ይላል። ለክርስቶስ ጌታዬም አምላኬም ብሎ መለሰለት። እዚህ ክርስቶስ ጌታም አምላክም መሆኑ ምን ተብሎ ሐዋርያቶቹ ራሱ መስክረዋል። እዛ ዘቅ ብለው ማለት አምላክነቱ የማይካድ ነው፣ ግን ፍጹም ሰውነቱ ደግሞ የማይረሳ ነው። ኦኬ ክርስቶስ ስግው ቃል ኢየሱስ ክርስቶስ መሆኑ ልረሳ አይገባም። ስጋው እንደተዋሃደ እንዳረገ እንዲሁ እንዳያችሁት እንዲሁ ይመጣል አይደል ያሉ መላእክቶች ከፍ ከፍ ሲያርግ እንዳዩት በስጋ እንዲሁ ደግሞ በደመና ተጭኖ ለፍርድ ይመጣል የሚለውን ለማጠየቅ ክርስቶስ የነሳውን ስጋ ይዞ መነሳቱን ለማጠየቅ ነው ባጭሩ። እግዚአብሔር ያክብርልን። ይዋዴ ቃሎት ያሰማልን። በጣም ደስ የሚል ማብራሪያ ነው። እጥር ምጥን ያለ ቱ ዘ ፖይንት የሆነ በጣም ደስ የሚል ማብራሪያ ነው። ጋይስ አሁን እንግዲህ 2 ጥያቄዎች ናቸው የቀሩን። 10 ጥያቄ ደርሰናል። እግዚአብሔር የተመሰገነ ይሁን። ሆፕፉሊ እናንተም የሆነ ነገር እየተማራችሁበት እንደሆነ ተስፋ እናደርጋለን እንደ እግዚአብሔር ፍቃድ። ስለዚህ 2 ጥያቄ እኔ 1 ጥያቄ አድሬስ አደርጋለሁ፣ ይዋዳ 1 ጥያቄ አድሬስ ያደርጋል። ጨርሰናል ማለት ነው። ለምን 13ኛ ጥያቄ ነበረ፣ ግን ኦልሬዲ ቅድም የቅድስት ሥላሴ ውስጥ ዮሐዴ ማብራሪያ ሲሰጥ እግዚአብሔር አንድም ሶስትም እንዴት ሊሆን ይችላል የሚለው ውስጥ በደንብ እሱንም አያይዞ ስለሆነ ያብራራው 2ቱን የቀሩትን ጥያቄዎች አድሬስ እናደርጋለን ማለት ነው። እና 11ኛው ጥያቄ ምንድነው? why are icons used ወይ ደግሞ ቅዱሳት ስዕላት ማለት ነው ፐርፐዙ ምንድነው ነው? ቅዱሳት ስዕላትን ለምን እንደምንጠቀማቸው ዓላማቸው ምንድነው ነው? ቅዱሳት ስዕላት በቤተክርስቲያናችን ለብዙ ዓላማ እንጠቀማቸዋለን። አንደኛው ምንድነው ከተባለ ወንጌል ለመስበክ፣ ለምሳሌ ወንጌል ለመስበክ ኦኬ ሜቢ ጥንታዊ የሆነ ታሪካዊ ነገሩን እናንሳ ከተባለ በቤተክርስቲያን ታሪክ ውስጥ ጥንታዊ ነገሩን እናንሳ ከተባለ ከምን እንደተጀመረ ዓላማው ራሱ ምን ነበር የሚለው ብዙ ነገሮችን ማለት እንችላለን። በአጭሩ ግን ወንጌል ለመስበክ ለምሳሌ ማንበብ ኢዝሊ ለምሳሌ ወንጌላትን አንብቦ መረዳት የማይችል ሰው ኢዝሊ እነዚህ ነገሮችን አንብቦ መረዳት የማይችል ሰው ቅዱሳት ስዕላትን ተመልክቶ ምንድነው የሚለውን ነገር መረዳት። ለምሳሌ ጌታችን ኢየሱስ ክርስቶስ የተሰቀለበትን ስዕል ተመልክቶ ሰው ኢዝሊ ስዕሉን አይተን መረዳት እንችላለን ስለ ስቅለቱ እንደሆነ። ኦኬ ስለዚህ ወንጌልን ቤተክርስቲያን ወንጌልን በቅዱሳት ስዕላቶቿ በኩል ትሰብካለች። ወንጌል ትሰብካለች። ለምሳሌ ቅዱስ ገብርኤል ከሶስቱ ሕፃናት ጋር ብንመለከት ከነ አናንያ አዛሪያና ከሚሳኤል ጋር ብንመለከት ቅዱስ ገብርኤል ከእሳት እንዳወጣቸው። ስለዚህ መጽሐፍ ቅዱስ ላይ ያሉ ታሪኮችን ቤተክርስቲያን በስዕላት በኩል ተገልጣለች። ቅዱስ ሚካኤል ያንን ዲያብሎስ ጭንቅላቱን ረግጦ ብትመለከቱ ዮሐንስ ራእይ ምዕራፍ 12 ላይ ያለው ሚካኤልና መላእክቱ ዘንዶውን ተዋጉት አልቻላቸውም የሚለውን ታሪክ በስራ ዲፒክት ተደርጎ እንመለከታለን። ኦኬ እመቤታችን ጌታን አቅፈው ብትመለከቱ እመቤታችን ምስለ ፍቁር ወልዳ የምንለው ማለት ነው። ጌታችን ኢየሱስ ሕፃን በነበረበት ሰዓት ላይ ሰብአ ሰገል ሊሰግዱለት ሲመጡ ልጁን በእናቱ እቅፍ አገኙት ነው የሚለው። ስለዚህ እሱን እንመለከታለን። ስለዚህ መጽሐፍ ቅዱስ ላይ ያሉ ታሪኮችን ወንጌላት ላይ የተቀመጡ ነገሮችን ቤተክርስቲያን በቅዱሳት ስዕላት በኩል ታብራራለች፣ ታሳያለች። ሁለተኛ ቅዱሳት ስዕላት ስንል ኤግዛክትሊ ያው ናቸው ማለት አይደለም። አንዱ ሚስኮንሰፕሽን እሱ ነው። ለምሳሌ የቅዱስ ገብርኤልን ስዕል ብንመለከት የቅዱስ ሚካኤልን ብንመለከት እንደው ቅዱስ ገብርኤል እንደዛ ነው እያልን አይደለም ወይ? ስዕሉ ላይ እንደምትመለከቱት እንደው የሆነ ጆሮ ኖሮት አፍንጫ ኖሮት አይደለም። ቅዱሳን መላእክት ሲጀመር ምንድን ናቸው? መናፍስት ናቸው። ቅዱሳት ስዕላት ላይ ሞር ትኩረት የሚደረገው ምንድነው? መልእክቱ ላይ ነው። ቅድም እንዳልኳችሁ መልእክቱ ላይ ነው ትኩረት የሚደረገው። ቅዱስ ሚካኤል የምትመለከቱት እንደው ቅዱስ ሚካኤል እንደዛ ጸጉር ኖሮት ምናምን አይደለም። ምንድነው ከተባለ መልእክቱ ላይ ነው ትኩረት የሚደረገው እና በመገለጥ ላይ ነው ስዕላት የሚሳሉት። ለምሳሌ መጽሐፍ ቅዱስ ላይ ለምሳሌ መላእክት በሰው አምሳል ነው ያልኩት ይገለጣሉ።
በቃ እንደ ሰው ይገለጣሉ ቅዱሳን መላእክት ለምሳሌ እንደ ሰው በሰው አምሳል። ስለዚህ ያንን ትይዝና ቤተክርስቲያን በስዕላቶቿ በኩል በዛ መልኩ ትገልጣለች። ቅዱሳን መላእክት ብቻ ሳይሆን ወደ እግዚአብሔርም ስንመጣ ኦኬ፣ ለምሳሌ ጌታችን ኢየሱስ ኦፍ ኮርስ በስጋ የተገለጠ አምላክ ነው። ወደ እግዚአብሔር ስንመጣ ለምሳሌ የቅድስት ሥላሴ ስዕልን አለ ለምሳሌ በቤተክርስቲያናችን እና እግዚአብሔር አምላክ ለምሳሌ በብሉይ ኪዳን ራሱን የገለጠበት መንገድ አለ። ለምሳሌ ኢሳይያስ ትንቢተ ኢሳይያስ ምዕራፍ 6 ላይ ሄዳችሁ ብትመለከቱ ኢሳይያስ በራእይ እግዚአብሔርን ያየበት መንገድ አለ። ያንን ተወስድና ቤተክርስቲያን ከዛ አንጻር ስዕላትን ታስቀምጣለች እንጂ ለምሳሌ ሰው የቅድስት ሥላሴ ስዕል ተመልክተው እንደው ብዙ ሰዎች ጋር ያለ ሚስኮንሰፕሽን ነው። በሰማያት እንደው ቁጭ ብለው እንደዚህ ሶስት አካላት እንደዚህ ቁጭ ብለው ተሰብስበው እከት እንደው አብ ወልድ መንፈስ ቅዱስ እንደዚህ ቁጭ አሉ በአዛውንት መልክ የተቀመጠ አይደለም። ባይዘው they are representation ናቸው እንጂ ኤግዛክትሊ እንደዛ ናቸው ማለት አይደለም እንጂ አብና መንፈስ ቅዱስን ማንም ያያቸው ግን መንፈስ ነው። ስለ ጌታችን ኢየሱስ ከሆነ የምናወራው እሱ በስጋ ስለተገለጠ እንስለዋለን ኦፍ ኮርስ ኦኬ። ስለዚህ መጽሐፍ ቅዱስ ላይ ካለ መገለጥ እየተነሳ ነው እነዚህ ነገሮችን የምናደርገው እንጂ ኤግዛክትሊ ቃል በቃል እንደዛ ነው ማለት አይደለም። ሪፕሬዘንታቲቭ ናቸው። ስለዚህ ወኪል ናቸው። ኦኬ ይሄን ማወቅ ያስፈልጋል። እና ዓላማቸው ቅድም እንደተባለ ብዙ ዓላማ አለ። ወንጌልን ለመስበክ አለ። ከዛ ባለፈ ለተመስጦ ራሱ እውነት ለማውራት ለተመስጦ ለምሳሌ ሰዎች ጸሎት ሲያደርጉ አንድ ሰው ለምሳሌ በክርስቶስ ኢየሱስ ይሄ የተሰቀለበት ስዕል አለ አይደል? ጌታችን ኢየሱስ እዛ ፊት ቆሞ ጸሎት ሲያደርግ የክርስቶስን መከራ የማሰብ ቻንሱ በጣም ከፍ ይላል። ሁላችንም እናውቀዋለን። ፐርሰናሊ ሰው ለምሳሌ ግድግዳ ዝም ብሎ ባዶ የሆነ ግድግዳ እያየ የሚጸልይ ሰው እና ለምሳሌ ክርስቶስ የተሰቀለበት ስዕል ፊት ቆሞ የሚጸልይ ሰው አንድ አይነት አይደለም እኮ። ተመስጦ አንድ ሊሆን አይችልም። ለምን? መስቀሉን ስንመለከት መከራውን እናስባለን። ጌታችን ኢየሱስ ለኛ ያደረገውን ነገር እናስባለን። ስለዚህ ቤተክርስቲያን ልጆቿ ደግሞ የበለጠ እንዲመሰጡ ይህንን መንገድ ከዛ ባለፈ የመጨረሻው ሐሳብ ምንድነው ከተባለ they are windows to heaven ወደ ገነት ኦር የሰማዩን ነገር እንድናስብ ኦር ወደ ሰማይ ሐሳባችን ህሊናችን ወደ ሰማይ እንዲነጠቅ የሚያገለግሉ እንደ መስኮትነት የሚያገለግሉ ናቸው ቅዱሳት ስዕላት። አሁን ቤተ መቅደሱ ስትመለከቱ ብዙ አይነት ቅዱሳት ስዕላት አሉ። ኦኬ ምንን ለማሳየት ነው ከተባለ ዕብራውያን መልእክት ምዕራፍ 12 ላይ እንደ ደመና የከበቡን ምስክሮች አሉ ይላል ቅዱስ ጳውሎስ። እንደ ደመና የከበቡን አያችሁ። ቅዱሳን በስጋ ከኛ ሲለዩ ሕያዋን እንደመሆናቸው በክርስቶስ ኢየሱስ አምነው የሞቱ ቅዱሳን ሕያዋን እንደመሆናቸው እንደ ደመና ከበውናል። ኦኬ ስለዚህ ከበውናል፣ በዙሪያችን አሉ ቅዱሳን። ያንንም ለማሳየት ቅዱሳት ስዕላትን እንጠቀማለን። ስለዚህ ከዚህ አንጻር እንጠቀማለን። ብዙ ነገር ማንሳት ይቻላል። ከዚህ አንጻር ነው አንድ የመጨረሻ ነገር ማንሳት የምፈልገው። ብዙ ጊዜ እንደው ይህን ነገር ለመቃወም እንትን የሚሉ ሰዎች ምንድነው የሚያነሱት ሐሳብ ከተባለ በሰማይም በምድርም ካለው ለራስ የትኛውንም ቅርጽ ምንድነው ምስል ሆነ ቅርጽ አታድርግ የሚለውን ነገር እሱን ጥቅስ ለማንሳት ይሞክራሉ። ነገር ግን እሱ ጥቅስ ሰዎች ስፔሻሊ ህዝበ እስራኤል ለነሱ የተሰጠ ህዝበ እስራኤል ምን ሲያደርጉ ነበር እንዳልኳችሁ ጣዖታትን እየቀረጹ አምላካችን ይሄ ነው እያሉ ያመልኩ ስለነበረ ኦኬ እንጂ እግዚአብሔር አምላክ አሁን ከስዕላት አንጻር እንዳልሆነ የምናውቀው በምንድነው ከተባለ ራሱ እግዚአብሔር አምላክ ኦሪት ዘጸአት ምዕራፍ 25 ላይ ሄዳችሁ ብትመለከቱ ሙሴን ከተቀጠቀጡ ወርቆች 2 ኪሩቤሎችን ስራ እያለ ሲያዝ እንመለከታለን። ኪሩቤል መላእክት ናቸው። ኪሩቤል ለምሳሌ መንፈስ ናቸው ከኛ አንጻር በእኛ በስጋዊ አይን አናያቸው። ነገር ግን እግዚአብሔር ከሁለት ከተቀጠቀጡ ወርቆች ኪሩቤልን ስራ ብሎ ሙሴን አዘዘው። ሙሴ ሰርቷል ይህንን ነገር አያችሁ። ስለዚህ ስዕላትን አይደለም እግዚአብሔር የከለከለው ኦር ስፒሪቹዋል ነገርን የሚሰብኩ ነገር ስዕላትን በፍጹም አልተከለከለም። በፍጹም ኢቨን ጌታችን ኢየሱስ ክርስቶስ በስጋዊ ዘመኑ በሰለሞን ቤተ መቅደስ ነበር ሲመላለስ የነበረው። የሰለሞን ቤተ መቅደስ ውስጥ ስዕላት ነበሩ። ያን ነገር ጌታችን አንድም ቦታ ላይ ይሄ ልክ አይደለም ብሎ ሲናገር አልተመለከተም። ናቲ ኮኔክሽን ቢብሎኝ እኮ ነው ብሮስኪ እና አንድም ቦታ ላይ ይህንን ነገር ሲቃወም አንመለከትም። ስለዚህ ከዚህ አንጻር ቅዱሳት ስዕላት ፐርፐዛቸው ምናቸው ከዚህ አንጻር እንመለከታለን ለማለት ያክል ነው። እግዚአብሔር ያክፍልን። ብዙ ይሄ ራሱ ይሄ አይኮኖግራፊ በጣም ብዙ ሊወራበት የሚችል ብዙ ማስረጃዎች ከጥንትም ብዙ ነገር ሊባልበት የሚችል ነው። ግን አጠር ባለመልኩ ከዚህ አንጻር ብንረዳው መልካም ነው። ያው ይቀጥል ወደ መጨረሻው ጥያቄ ጎ ሄድ ያ
ቃልዎት ያሰማልን፣ እግዚአብሔር ይስጥልን፣ ረጅም እድሜ ከሙሉ ጤንነት ያድልልን። እውነት በጣም ቫስት የሆኑ ቶፒኮች ግን በአጭር ደቂቃ ለምን ለምን እንደሚያስፈልጉ በአጠቃላይ አሪፍ አድርገህ አብራርተዋል እና ቃልዎት ያሰማልን። የመጨረሻ ዘላስ በኖ ዘሊስት ይላል ፈረንጅ እና የመጨረሻው በኢየሱስ ክርስቶስ የማያምኑ ታዲያ ምንድን ነው መጨረሻቸው የሚል ጥያቄ ነው። እውነት ለመናገር ይሄ ራሱ አንድ ራሱን የቻለ ቶፒክ የሚወስድ ነው። ምክንያቱ ዳግም ምጽአት ነው የሚወስደን። እንግዲህ እነዚህ እስካሁን የተመለከትናቸው መታመን የሚገባቸው ነገሮች ተነሱና እንደው እነዚህ ነገሮች ባያምን ሰው ምንድን ነው መጨረሻው ነው? ጥሩ ጥያቄ ነው። እንደው አባቶቻችን ምን ብለው ይናገራሉ? የሰው ልጅ እግዚአብሔርን መከተል ያለበት ወይም ደግሞ እግዚአብሔርን እንዲከተለው የሚፈልገው እግዚአብሔር የፍቅር አምላክ እንደመሆኑ እግዚአብሔርን ወዶ እግዚአብሔርን አፍቅሮ ከዓለም ይልቅ እግዚአብሔርን አስበልጦ እግዚአብሔርን እንዲከተለው ነው። እንደው በመንፈሳዊ ሕይወቱ በጣም እንደው የደከመ ከሆነ ግን ቢያንስ ደግሞ የዘላለም ቅጣቱን ፈርቶ እግዚአብሔርን ቢከተለው መልካም ነው ይላሉ። ትክክለኛ የክርስትና ህይወት እንደው ቅጣቱን ፈርተን አይደለም እግዚአብሔርን መከተል ያለብን። እንደው በመንፈሳዊ ህይወቱ የዛለ ሰው ግን የእግዚአብሔር ስፒሪቹዋል ነገርን የመረዳት አቅሙ በጣም ዝቅተኛ ስለሆነ ሞር የሚረዳው ቅጣቱ ላይ ነው እና ያንን ተረድቶ ራሱ እግዚአብሔርን ቢከተለው መልካም ነው። ከዛ ወደ መንፈሳዊ እድገት ስለሚመራው ማለት ነው እና ይህን ነገር በአጭሩ ለመመልከት ያክል በኢየሱስ ክርስቶስ የማያምኑ ምንድን ነው መጨረሻቸው? መጽሐፍ ቅዱስ ምን ብሎ ይናገረናል? እንግዲህ ይህንን የፍቅር አምላክ እኛ በድለነው ሳለ እሱ ይቅር ሊለን መጥቶ ራሱን አሳልፎ ሰጥቶ ደሙን አፍስሶ ስጋውን ቆርሶ ሰጥቶን ሳለ በዚህ የፍቅር አምላክ የምናሾፍበት የምናዘባበትበት ከሆነ ፍጻሜው እንዲህ ይላል መጽሐፍ ቅዱስ፣ በእሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁ እስኪሰጥ ድረስ ዓለሙን እንዲሁ ወዷል። እግዚአብሔር ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። ምክንያቱም ክርስቶስ በመጀመሪያ ምጽአቱ ዓለም ላይ እንዲፈርድ ቢሆን ኖሮ የሰቀሉት ሁሉ በጠፉ ነበር አይደል? ግን ሊፈርድባቸው አልመጣ ሊያድናቸው እንጂ ማለት ነው በመጀመሪያ ምጽአቱ። ስለዚህ በእርሱ የሚያምን እንዲድን እንጂ እንዲያጠፋቸው አልመጣም። በእርሱ በሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ይልና ቁጥር 34 ዘቅ ብለን ዮሐንስ ወንጌል ምዕራፍ 3 ከቁጥር 34 ምን ይላል? እግዚአብሔር የላከው የእግዚአብሔርን ቃል ይናገራልና እግዚአብሔር መንፈሱ ሰፍሮ አይሰጥምና አባት ልጁን ይወዳል፣ ሁሉንም በእጁ ሰጥቶታል። በልጁ የሚያምን የዘላለም ሕይወት አለው። በልጁ የማያምን ግን የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ ሕይወትን አያይም ይላል። የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ ሕይወትን ከቶ አያይም ይላል መጽሐፍ። ሕይወት ማየት የሚባል ፈጽሞ የለም። ሕይወት አለማየት ማለት ደግሞ አውት ኦፍ ኤግዚስተንስ መጥፋት ራሱ ማለት አይደለም። አውት ኦፍ ኤግዚስተንስ መጥፋት ማለት ሳይሆን ምንድን ነው የሚለው ማርቆስ ወንጌል ምዕራፍ አይ ቲንክ ምዕራፍ ማርቆስ 9 ከ44 ጀምሮ ስንመለከት ምንድን ነው የሚለው? እጅ እንደው ብታሰናክልህ ቁረጣት፣ ሁለት እጅ ኖሮ ትላቸው ወደማይሞትበት እሳቱም ወደማይጠፋበት ወደ ገሃነም ወደማይጠፋ እሳት ከምትሄድ ጉንድሽ ሆነ ወደ ህይወት መግባት ይሻላል። ይህን ያክል ትሉ የማይጠፋበት እሳቱ የማያንቀላፋበት የዘላለም እሳት ነው ማለት ፍርዱ። እንደው በእግዚአብሔር አለማመን ይቅርና እንደው እጅ የሚያሰናክል ከሆነ ወደ ክፋት እንኳን የሚወስድ ከሆነ ኦኬ ሚስቲካሊ ኢንተርፕሬት ይደረጋል። ግን ምን ያክል በጣም አስጨናቂና የከፋ ቅጣት እንደሆነ ከእግዚአብሔር መለየት ራሱ ትልቅ ቅጣት ነው። በነገራችን ላይ ህይወት የሆነው እግዚአብሔር ነው። ከእርሱ መለየት ራሱ የዘላለም ሞት ነው። እንደው በዚህ ዓለም ራሱ አይተነዋል ከእግዚአብሔር መለየትን እንኳን ምን ያክል አስቀያሚ እንደሆነ። ዘላለማዊ እሳት ግን ከዚህ የከፋ ለአይን ጥቅሻ እንኳን እረፍት የማይገኝበት ነው እና ትሉ በማይሞትበት እሳቱ ወደማይጠፋበት ወደ ዘላለም እሳት
ሁለት እጅ ኑሮ ከምትገባ ጉንድሽ ሆነ የዘላለም ሕይወት ብታገኝ ይሻልሃልና ብሎ መጽሐፍ ቅዱስ ይናገራል። ሌላው እዛው ማቴዎስ ወንጌል ምዕራፍ 3 ከቁጥር 12ም ክርስቶስን ሲናገር ዮሐንስ ወንጌላዊ ስለ ክርስቶስ ሲናገር እርሱ ከእኔ ይበልጣል አልኳችሁ ይልና እርሱ በመንፈስና በእሳት ያጠምቃችኋል ይላል። በመንፈስና በእሳት ያጠምቃችኋል። አሁን በመንፈስና በእሳት ያጠምቃችኋል ምን ማለት ነው? ለሚያምንበት በመንፈስ ቅዱስ ይጠመቃል። የመንፈስ ቅዱስ ሀብትን ይሰጠዋል፣ ልጅነትን ያገኛል ማለት ነው። እንግዲህ እግዚአብሔር ልጅ የመሆን ታላቅ ጸጋና በረከት ማግኘት ነው በክርስቶስ ማመን። በእርሱ ለማያምኑ ደግሞ በእሳት ያጠምቃችኋል ምን ማለት ነው? መንሹ በእጁ ነው። ቁጥር 12 ላይ መንሹም በእጁ ነው፣ አውድማውንም ፈጽሞ ያጠራል፣ ስንዴውንም በጎተራው ይከታል፣ ገለባውን ግን በማይጠፋ እሳት ያቃጥለዋል ይላል። ልክ ክርስቶስ በሚያምንና በማያምን ወይም ደግሞ መልካም ምግባርና ያለውና በሌለው መካከል ልክ ገበሬ ስንዴውን ከገለባውን እንደሚለየው እንደዛ ይለየዋል። መልካም ለሰራው ላመነው ላላመነው እንዲሁ ለይቶ ይለየዋል። ክርስቶስ በመንሹ በእጁ የሆነ ነው። መለያው በእርሱ ነው። መልካም የሰራ ክፉ የሰራ ያመነ ያላመነ መለያ መንሹ በእጁ ላይ ስለሆነ ሁለቱም ይለያል። ስንዴውን ያጠራዋል፣ ገለባውን ግን ወደማይጠፋ እሳት ያቃጥለዋል ብሎ ማቴዎስ ወንጌል ምዕራፍ 3 ከቁጥር 12 ላይ ይናገራል። እዛው ሉቃስ ወንጌል ምዕራፍ 3 ከቁጥር 17ም ይህ ተመሳሳይ ሐሳብ እናገኘዋለን። በአጭሩ ጠቅለል ሲደረግ መጨረሻ ላይ ምንድነው የሚገጥመው? ራእይ ምዕራፍ 20 ሙሉ ማንበብ በጣም መልካም ነው። ሰዓት ስለሌለን በጣም ረጅም ስለሆነ ሐሳቡ ማለት ነው። ራእይ ምዕራፍ 20 ምን ብሎ ይናገራል? ክርስቶስ ትንሣኤ ሙታንን ካደረገ በኋላ ምን ይደረጋል? ሞትና ሲኦልም በእሳት ባህር ውስጥ ተጣሉ ይላል። ሞትና እንደው ሲኦል የቀደሙ ሰዎች እንኳን በማለት በብሉይ ኪዳን የነበሩ ሰዎች ምናልባት ሲኦል ውስጥ ነበር ሲገቡ የነበሩ። ሲኦልና ባህር ራሱ በሞት ባህር ውስጥ በተባለው ገሃነም ውስጥ ነው የሚገቡት። እነሱ ራሱ ምን ያክል ገሃነመ እሳት የመረረ እንደሆነ ሲያጠይቅ ሞትና ሲኦል ራሱ ወደዛ ወደ እሳት ባህር ውስጥ ይጣላሉ ይልና ይህም የእሳት ባህር ሁለተኛው ሞት ነው ይላል። የመጨረሻው ሞት ነው ካለ በኋላ በሕይወት መጽሐፍ ውስጥ ስሙ ተጽፎ ያልተገኘ ማንኛውም በዚህ በእሳት ባህር ውስጥ ይጣላል። ከዚህ ታላቅ መቅሰፍት ከዚህ ከዘላለማዊ ሞት እግዚአብሔር አምላክ ሁላችንም ሰውሮ ወደ ዘላለማዊ ሕይወት ወደ ክርስቶስ እቅፍ ከእርሱ ጋር የምንኖርበትን ሕይወት ያድለን። ይቆየን። እግዚአብሔር ይስጥልን። ቃልዮት ያሰማልን። ብሮስኪ እግዚአብሔር ያክብርልን። እግዚአብሔር ያክብርልን። ይዋዲ በጣም ደስ የሚል ማብራሪያ ነው። እግዚአብሔር ይጠብቀን ሁላችንን፣ እኛንም ደግሞ የነሳ እድሜ እግዚአብሔር ይስጠን፣ ማስተዋል ይስጠን። ከቤቱ ርቀን ያለንም ሰዎች እግዚአብሔር እንደው ወደ ቤቱ እንድንመለስ ደግሞ እርሱ ይርዳን። አሁን ዋዴ ካለ ነገር እሱ በቸርነቱ ብዛት ይጠብቀን። እሺ እናቱ ብሮስኪ ምንድን ነው ካለቀ በኋላ የምትመጣው አንተ? እኛ 2 ሰዓት እኮ ነው የገባነው። እንዴት ናችሁ? እንዴት አመሻች? ሁላችሁንም ሰላም ብያለሁ። ቃሉት ያሰማልን። እንትን ነበርኩ ፕሮቴስታንቶች ጋር ነበርኩ እና ያ ሰው ተከትሎኝ የገባ ካለ ወደዚህ እንዲመጣ ነው እንጂ እኔም ሞራል ቀደም እኮ መጀመሪያ እንትን ስትል እቺ ምንድን ናት ገፍት መቀበያው አለች አይደለ? እሷን ፕረስ አረጋት። ኔትወርኩ ነው መሰለኝ ስታክ አረገ እያወራሁ ስለነበረ ከዛ ድጋሚ ስትመጣ አበባውን አየር ላይ ያስኳትና ሳብኩ ትላለህ። ለማንኛውም እንኳን ደህና መጣ ብሮስኪ፣ እንኳን ደህና መጣ። ምን አልከኝ? ናቱሻ ኔትወርክ ነው የሚያስተጋባው? አይ ነው አለን ፓፓ ነው ያልኩት። እሺ ጋይስ፣ ስለዚህ እንዳያችሁት በአጠቃላይ 13 ጥያቄዎችን እግዚአብሔር በረዳና ባገዘን መጠን ደስ በሚል ሁኔታ አድሬስ አድርገናል። ጥሩ ጊዜ እንዳሳለፋችሁ፣ ጥሩ ትምህርት እንዳገኛችሁበት ተስፋ እናደርጋለን። እንደ እግዚአብሔር ፍቃድ ጥሩ ጊዜ እንዳሳለፋችሁ፣ ጥሩ ትምህርት እንዳገኛችሁ ተስፋ እናደርጋለን እንደ እግዚአብሔር ፍቃድ። ከዚህ በኋላ ደግሞ እንደዚሁ አሁን ዛሬ እህታችን ናት። ጥሩ ጥያቄ ነው ባይዘዌ እህታችን የጠየቀችው እውነት ለማውራት ጥሩ ጥያቄ ነው። በጣም ብዙ ሰው ሊማርበት የሚችል ጥሩ እውቀት የሚያገኝበት ነው እግዚአብሔር በሚያውቀውና እህታችን ተባረኪ። እንግዲህ
ይህንን ጥያቄ ደግሞ ሜቢ ዛሬ የተጠየቀውን ጥያቄ ደጋግማችሁ መስማት፣ ደጋግማችሁ ቼክ ማድረግ ማወቅ በጣም ጥሩ ጊዜን ያሳለፈ